ጠጥተህ ማድረ ሜዳ ስትገባ ግን ታገባለህ። የዋንጫ ዕለት እንደውም የዛን ቀን ጠጥቻለሁ። አትሪክ የሰራው ከጊዮርጊስ። የምርህን ነው? እውነት ባንክ ከጊዮርጊስ የነበረው ጨዋታ በጣም ነው የመጣሁት። በጣም በረከት አዲሱ ከጠጣ ነው እንደው ሜዳ ላይ ጥሩ የሚሆነው ይባላል። በጣም ኃይለኛ ነው የሚሆነው ይባላል። ተውት እሱ ይጠጣል ይባላል። እስከ ትልልቅ ሰዎች እስከ አመራር ድረስ ማለት ይጠጣል እሱ ይባላል። ይፈቀድልህ ነበር? ከጨዋታ በፊት ከካምፕ መውጣትና የመፍታታት ነገር ነበር ማለት ነው። በቃ መሸ ማለት የኛ ብርሃን ነው ለኛ። በቃ ግሩፕ አለን። ለዓለም ይጨልማል፣ ለእናንተ ግን ይበራል። ቀን ይሆንብናል። አምልጠን እንሄዳለን፣ በጣም እንጠጣለን፣ እንዝናናለን፣ እንጨፍራለን። በጣም ልትቀጣ ትችላለህ። እሺ ተጫዋቾች ይፈራሉ። ትክክል ናቸውም። ቢፈልጉት እንኳን ማለት ነው። እኔ ወጣ ነበር። በቃ ምንም አዳምጠው ነው ጉዳይ የለም። የቀን ወጪ ግን ምን ያህል ነበረ ታስታውሰዋለህ? በጣም ነው የምፈራው። ትንሽ ገንዘብ ከያዝኩኝ ምንም አይታሰብም። ኖርማል ሰው የሚያወጣውን ገንዘብ አይደለም የሚይዘው። ያስፈራል። ያ የመጨረሻ ጨዋታ ሆነ በቅዱስ ጊዮርጊስ ማለት የምወደውን ክለብ ሳላገለግል እስከ ዛሬ ድረስ ይቆጨኛል። ብዙ ታሪክ እንደምሰራ ከጓደኞቼ ጋር በጣም ብዙ ታሪክ እንደማደርግ አምነ ነበር፣ ደግሞ አደርገው ነበር። ምን አይነት የስነ ልቦና ጫና፣ ምን አይነት የስሜት መረበሽ ነበረው በጊዜው? ለኔ ህይወት በቃ ከዛ በኋላ በጣም ፈታኝ ነው። በቃ ለምን እንደምኖር አላውቀውም። ወጣትነት እድሜ ላይ ነበርና ህይወት ትርጉሙ አልገባኝም። ከዛ በኋላ በቃ ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። ዛሬም ከአንድ እንግዳ ጋር ቆይታ ልናደርግ እዚህ 7ኛ ስቱዲዮ ተሰይመናል። የዛሬው እንግዳችን በኢትዮጵያ እግር ኳስ ታሪክ ድንቅ ከሚባሉ አጥቂዎች መካከል አንዱ የሆነው የአርባ ምንጩ ኮከብ፣ የአርባ ምንጩ ጀግና በረከት አዲሱ መረብን ያውቃል እንደ ኪሱ እዚህ 7ኛ ስቱዲዮ ደርሷል። በረከት አዲሱ ከ7ኛ ፖድካስት ጋር የሚያደርገውን ቆይታ ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት አሪፍ ጊዜ ይሁንላችሁ። ቤኪያችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም? እግዚአብሔር ይባረክ። ሰላም ነው። ከአርባ ምንጭ ድረስ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም ከልብ አመሰግናለሁ። ስላየው ደስ ብሎኛል። እኔም በጣም ደስተኛ ነኝ። በልጅነት ትዝታ ካሉኝ ተጫዋቾች መካከል አንዱ አንተ ነህ። ስለዚህ በአካል ስላገኘሁት ያን ጀግና፣ ያ ልባም፣ ያ ሜዳ የማይበቃውን ተጫዋች ስላገኘሁት በጣም ደስ ብሎኛል። የእውነት አመሰግናለሁ። አርባ ምንጭ እንዴት ናት? ያቺ ተወዳጅ ከተማ እንዴት ናት? አርባ ምንጭ ሀገሬ በጣም ወዳት ሀገሬ ናት። በጣም ደስተኛ ነኝ። ተረጋጋ ህይወት እየኖርኩባት ያለበት ከተማ ናት። አሁን ላይ እንዴት ናት? ከዛ መምጣት ነውና ድባቡ ምናምን እንዴት ነው? የኮሪደር ልማት የተካሄደባት ነው። በጣም ጥሩ እንቅስቃሴ፣ ሀገራችን ከተማችን በጣም ያደገች ያለበት ሁኔታ ነው ያለው። ስለዚህ ከኮሪደሩ ልማት በኋላ ደግሞ ሌላ መልክ፣ ሌላ ገጽታ ይኖራታል ማለት ነው። በጣም እንጠብቃለን። ከጋበዛችሁን ደግሞ እንመጣለን። ጋብዛችኋለን። በጣም አሪፍ። ስለ ግብዣ ካወራን የጥሪ ወረቀት የላከ አንድ ተጫዋች አለ በአንተ በኩል፣ በኋላ ላይ እናነሳዋለን። 7ኛ ፖድካስት ላይ በርካታ እንግዶች እየመጡ ሀሳቦቻቸውን የተቀዱ ሀሳቦች፣ እግር ኳስ ሀሳቦችን ያነሳሉ። እንዳንተ አይነት ድንቅ ተጫዋች፣ እንዳንተ አይነት የመረብ ጌታም ስለ እግር ኳሱም ስለ ህይወቱም ብዙ የሚነሱ ሀሳቦች ስላሉት ነው በታላቅ ኩራት የጋበዝነህ። ለሚነሱ ጥያቄዎች ምላሽ ለመስጠት ዝግጁ ነኝ። በጣም አሪፍ። እስኪ አንተን በተጫዋችነት ዘመን ላጣጣሙህም አሁን በረከት አዲሱ ማን ነው ለሚለው አዲሱ ትውልድም እስኪ በረከት አዲሱ መረብን ያውቃል እንደ ኪሱ የተባለለት ተጫዋች ምን አይነት ኳሊቲ ነበረ? በተጫዋችነት ዘመን ምን አይነት አጥቂ ነበርክ? በእግር ኳስ ህይወቴ ፈጣን ድሪብለር አብዶኛ ነኝ። ከሩቅ አብዛኛው ጎሎቼ እንደውም ከፔናልቲ ውጪ ማስቆጠር ተጫዋች ነኝ። ከ16 ከ50 ውጪ በጣም ጨራሽ አጥቂ ነህ። በጣም ጨራሽ ነኝ።
ቤኪያችን የት ነበር የተጫወትከው? የመላው ኢትዮጵያ ፕሮጀክት ውድድር አዳማ ላይ በተካሄደው። እሺ። ከዛ በኋላ ቢ ቡድን ወደ ባንክ ገባሁኝ። ባንክ ቢ። እሺ። ከዛን ወደ ዋናው ቡድን ባንክ ከገባሁኝ በ94 ባንክ ዋናው ቢ ቡድን ገባሁኝ። እሺ። ወደ ተስፋ ቡድን ከዛን ወደ ዋናው ቡድን 96 መጨረሻ አካባቢ አደገን። ከዛን 2001 መጨረሻ ላይ ወደ ጊዮርጊስ ታላቁ ቅዱስ ጊዮርጊስ ላይ በጣም ከፍተኛ ጉዳቶች ተደጋጋሚ ነበሩብኝ። እሺ። ከዛን የእግር ኳስ ህይወቴ በዛ ተቋርጦ ነበርና ድጋሚ ከእግር ኳስ 2 አመት አካባቢ ከተጎዳው በኋላ ከዛን አዳማ፣ ከዛን ሲዳማ፣ ከዛን አርባ ምንጭ ግማሽ አመት፣ 1 አመት የመጨረሻ እግር ኳስ ህይወቴ አንበሪቾ። ከባንክ ቢ ቡድን የጀመረው የእግር ኳስ ህይወት አንበሪቾ ላይ ተጠናቀቀ ማለት ነው። በእነዚህ ሁሉ ክለቦች ብዙ የሚነሱ ጉዳዮች ይኖራሉ። ለመዳረሻችን እንዲጠቅመን በረከት አዲሱን ስንጋብዝ የተጫዋችነት ዘመኑ ልናስታውስ፣ ሌላው ደግሞ እኔን የመታኝን እንቅፋት ታዳጊዎችን እንዳይመታቸው፣ አሁን እየተጫወቱ ያሉ ወጣቶችን እንዳይመታቸው ከኔ ወጥ ተማሩ ለማለትም ጭምር ነው። 7ኛ ስቱዲዮ ተገኘ አይደለም? አዎ። እስኪ ቤኪያችን ወደ ኋላ መለስ እንበል። እስኪ የመጀመሪያ ደሞዝን ታስታውሰዋል? በእግር ኳስ ቱ ተብሎ የተቆጠረው ያኔ ሞባይል ባንኪንግ ስላልነበር መቼም ቱ ተብሎ ነው የሚቆጠረው። ስንት ነበር የመጀመሪያ ደሞዝ? በክለብ ዋናው ቡድን ደረጃ 1100 ብር ነው። 1100 ብር ነው የተከፈለው። 100 ብር 1100 ብር በጣም ትልቅ ገንዘብ ነው በጊዜው አይደለም? ምን እንዳደረክበት ታስታውሰዋለህ? የወጣትነት ጊዜ ነበረ። ልብስ ይገዛል ፏ ነው በቃ። ከዛ በኋላ ያገኘው ትልቁ ገንዘብ ባንክ ቤት ይመስለኛል። ስንት ነበረ? 40 ሺህ ብር ነበረ። 40 ሺህ ብር ታስታውሰዋለህ? ምን እንዳደረክበት? ከሺህ አንዱ በኋላ 1100ን ያው ዘነትኩበት የሚል ነገር አነሳን። 40 ሺህ ብር 40 ሺህ ብር የፈረምኩት ኮንትራት ጨርሶ ነው ሰው የሚፈራረመው የነበረው በዛ ዘመን ላይ። የተለመደው እንደዛ ነው። የኔ 1 አመት ያለኝ ነው እዛ ላይ የጨመርኩት 40 ሺህ ብር የፈረምኩትና ገና ውል ሳያልቅ ማለት ነው። ውል ሳያልቅ ነው። ለምን ነበረ? በጣም ፍርሃት ነበረ። በክለብ ደረጃ ጠየቅ ነበረ። ውል የማፍረስ ጉዳዮች ክለቦች ይሰሙ ነበር። ታውሪዎች ነበሩ። ቡና፣ ጊዮርጊስ በአመት በቃ ያለው ፐርፎርማንስን አይተው ለመውሰድ ስለሚያስቡ ባንክ ቀድሞ ኮንትራቴ ሳያልቅ ገንዘብ እዛው ላይ ማኑ አስነኩ ማለት ነው። 40 ሺህ ብር ሰጡ። አሁንም ለመዳረሻችን እንዲጠቅመን በሚል ነው እነዚህን ጉዳዮች በደንብ የምናነሳው። በጊዜው 40 ሺህ ብሩን ምን እንዳደረክበት ታስታውሰዋለህ? የተወሰነ ፓርት የሆነ ጉዳዮች አድርጌያለሁ። ግማሹን ያው በመዝናናት ነው። ያው ልባሌ ቦታ ላይ ያረፈው ያው የሚታወቅ ነው። ከኔ ባህሪ አንግል የወጣትነት ከባድ እድሜ ላይ ነበር። በጣም መዝናናት ላይ ነው። በዛ ከባድ እድሜ ያ ሁሉ ገንዘብ ሲመጣ ትከሻ ትንሽ ከብዶት ነበረ በጣም። በኋላ ላይ በስፋት መማሪያ እንዲሆን በስፋት ጉዳዮችንም ስለምናነሳ ምን እንደተደረገበት እሱን ጨምሮ ሌሎች ጉዳዮችንም እናነሳዋለን። የበረከት አዲሱ የእግር ኳስ ህይወት ሌላ መልክ ያዘ። መቼ? 2001 ክረምት ላይ ሀገራችን ላይ ካሉ ትልልቅ ቡድኖች መካከል አንዱ የሆነው ቅዱስ ጊዮርጊስ ሪከርድ በሆነ ዋጋን ያስፈረመ። እስኪ ስለዛ ዝውውርና የገዛው መጠን ንገረን። ጊዮርጊስ ውል ማፍረስ ከአቤጋ ቀጥሎ የሆነ አመታት በኋላ ፈርሶ ነበረ። ውል ማፍረስ ቀርቶ ነበርና ከዚህ 2001 መጀመሪያ ላይ ጸደቀ ይቻላል ተብሎ በዛ ነው የተጀመረው። ኮንትራቴ ሰኔ ነበር የሚያልቀው። 2001 እንድገባ ነበር ጊዮርጊስ ፕሮሰስ አድርገው በዛ ነው ከጊዮርጊስ ጋር ከፍተኛ ድርድር የጀመርነው። በዛን አይቻልም ቀረ። በዛ ምክንያት ላይ ሰኔ ላይ 110 ሺህ ብር ተስማምተን ቅዱስ ጊዮርጊስ ገብቻለሁ። 2001 ክረምት ላይ ቅዱስ ጊዮርጊስ 110 ሺህ ብር ከፍሎ አስፈረመ ማለት ነው። በጊዜው ከዛ በላይ የተከፈለው ነበር ወይስ ሪከርድ ነበር? ሪከርድ ነበር። 110 ሺህ ብር 2001 ክረምት ላይ 2002 እና 2003 ለመጫወት ማለት ነው። በጣም ትልቅ ገንዘብ ነው። ስሜቱ ምን ነበር? እስኪ በዛ እድሜ
ለአንድ ታዳጊ ወጣት ተጫዋች ለቅዱስ ጊዮርጊስ 110,000 ብር ኢንቨስት ተደርጎብህ የመፈረሙ ስሜት እንዴት ነበረ? ኢትዮጵያ ውስጥ ታላቁ ቡድን ጊዮርጊስ ነው። ማንም ተጫዋች እውነት ለማውራት ወደ ጊዮርጊስ ለመግባት ነው። ደግሞም ትክክል ነው። ወይ ቡና ትገባለህ ወይ ጊዮርጊስ ትገባለህ። እውነት ለማውራት በኢኮኖሚም በትልቅም ክፍያ የሚከፍለው ጊዮርጊስ ነው። ለመጫወትም የጓጓውበት ለፕሮፌሽናል ህይወቴም በጣም ትንሽ እድሜ ነበርኩኝ። ለመሄድም ትልቅ አካሄድ መግባትም ያለብህ ጊዮርጊስ ነው እና በጣም ደስተኛ ነበርኩኝ። ጉጉቱ ስሜቱ እንዴት ነበር ስታስታውሰው ወደ ኋላ መለስ ብለህ? በጣም መግለጽ ይከብዳል ጊዮርጊስ ለመጫወት። ለማን ነበር ግን የነገርከው? ያኔ ለማን ነበር የነገርከው? ቅዱስ ጊዮርጊስ እኮ ልፈርም ነው ብለህ ደስታን ሼር ያደረግከው ሰው ማን ነበር ታስታውሰዋል? ለእናቴ። እናቴ ጋር ቀረቤታዬ በጣም ሰፊ ነው። ለእናቴ ነው የነገርኳት። ምን አሉ? ያውቃሉ ስለ ቡድኖች? በደንብ ታውቃለች። ልጄ አንተ ደስ ያለህን ነገር አድርግ ነው ያለችው። በጣም ደስ ይላል። 110,000 ብር ተከፍሎ ለፈረሰኞቹ ፈረምክ። በተጠበቀው ልክ ግን ቅዱስ ጊዮርጊስን ማገልገል አልቻልክም። ጉዳት ምናምኖችን አስተናግዳል። በኋላ ላይ እናነሷለን። 110,000 ብር 2001 ክረምት እጅግ በጣም ትልቅ ገንዘብ ነው። እንኳን ያኔ አሁን እንኳን ልብ ላለው ሰው መነሻ መሆን የሚችል ገንዘብ ነው ብዬ አስባለሁ። በዛ እድሜ 110,000 ብር እንካ ብለው ሲሰጡ ምን እንደተደረገበት ማወቅ እንችላለን? አብዛኛው ያው በመዝናናት ህይወት ነው። እግር ኳስ ተጫዋች ችግሮቻችን በዛ ሰዓት ያለው ምንድን ነው? ካምፕ፣ መብላት፣ መተኛት፣ መስራት ትሬኒንግ ነው እና የውጭውን ዓለም ብዙ አናውቀውም። እንዴት ኑሮ እንደሆነ አናውቀውም። ገንዘቡ ይመጣና ከአቅማችን፣ ከእድሜያችን፣ ከአስተሳሰባችን በላይ የሆነ ገንዘብ ይመጣና የምናደርገውን አናውቅም። አሁንም ድረስ ያ ነገሮች ሳይ የሆነ ስመለከት አለ ብዬ አስባለሁ እና ብዙውን ጊዜ ከአእምሯችን በላይ ከአቅማችን በላይ ስለሆነ ማኔጅ የሚያደርግ ሰው ሊኖረን ይገባል። ስለዚህ በጊዜውም ትልቁ የፈተነ ነገር ሀውቹ ማኔጅ የሚለው ነው። ገንዘቡን እንዴት አጠቃቀሙ ለመቻሌ ነው። ምክንያቱም እኛ ብዙ ጊዜ አብዛኞቻችን ከድሃ ቤተሰብም ስለመመጣ ገንዘብ እንዴት ማግኘት እንዳለብን እንጂ እንዴት መያዝ እንዳለብን አናውቅም። ብዙ ጊዜ አናውቅም። ቤኪያችን ይህንን ፕሮግራም ይህንን ፖድካስት በርካታ ታዳጊዎች፣ ወጣቶች ይመለከቱታል። በረከት አዲሱን የመታው እንቅፋት ሁሉንም ነገር በግልጽ እናውራው። ምን አይነት ላይፍ ስታይል ነበረ? ቀደም ሲል ያገኛቸው ገንዘቦች ነበሩ። ከዛ በፊት ግን ቤኪያችን ቅዱስ ጊዮርጊስ ቤት 110,000 ብር አገኘ። ከዛ በኋላ በሚሊዮኖችም አግኝታል። የት ቤት ነበረ? አዳማ ነው። አዳማ ከነማ። አዳማ ለህይወቴ መሰረት ጥሩ ነገር ያገኘሁበት አዳማ ነው። አዳማ ቤት ንብረት እስከ ማፍራት ደርሳል። ንብረት እስከ ማፍራት ደርሻለሁ። እስኪ በተወሰነ መልኩ ምን ንብረቶች ነበሩ? ኳስ ተጫዋች አብዛኛውን ሊያስብ የሚችለው ጠባብ ሳቢዎች ነው የሚኖረን እና ብዙ እግር ኳስ ላይ ብዙ ጊዜያችን ስለምናሳልፍ የተለመደ አካሄድ ነው የምንሄደው። አሁን ባጃጅ ለእናቴ ምናምን ገዝቻለሁ። ከዛን ዶልፊን መኪና ለአንተ ዶልፊን ገዛ? ለእናቴ እንደዛ አድርጌያለሁ። ለወላጅ እናት ደግሞ ለቤት አስቤዛ ምናምን ቅርብ የምናስበው ነገሮችን የምናስፋበት መንገድ የለም እና ያው የምናገኘውን ነገር ወደ መኪና ወይ ምናምን ተንቀሳቃሽ ነገሮች ላይ ወዲያው የምናመጣበት መንገድ ነው ያለው። ሰፊ እይታዎች የሉንም። የህይወትን የገንዘብን አካሄድን። የበረከት አዲሱ ላይፍ ስታይል እንዴት ነበረ? ያኔ ገንዘብ የነበረ ጊዜ ላይፍ ስታይል፣ አለባበስ ላይ፣ ገንዘብ አወጣጥ ላይ ህይወትን የምትመለከትበት መንገድ እንዴት ነበር? እስኪ የህይወቴ የኔ ላይፍ ስታይል አብዛኛውን ከካምፕ ወጣ መዝናናትን ህይወት ነው። በቃ በመጠጡ ዙሪያ ነው፣ በመዝናናት ነው፣ መዘነጥ ላይ ነው። በፍጹም አጠገቦች ጓደኞቼ ሊሰበሰቡ እኔ ነኝ ከፋይ። አንተ ነው የምትዘጋው? አስገዳጅ እኔ ነኝ። በቃ አስገድቼ ነው። በፍጹም ጣላውሉ ይችላልው። በቃ እኔ ካልዘጋው ነው። ተጫዋቾች ናቸው ጓደኞች አሉ፣ በሌላ ዘርፉም ያሉ አሉ። መስጠት በህይወቴ ያስደስተኛልና ግን አግባብነት የሌለው ነው አሰጣጤ።
ባለማወቅ ተሸውጅ ያለው አካሄድን አላውቅም ነበር። አሪፍነት ይመስለኝ ነበረ፣ ግን ቆም ብለህ ማሰብ ያስፈልግ ነበር። አላወቅንም። እስኪ ቤኪያችን ጠረጴዛዋ ላይ ቆይ ትንሽን ቆይ። ትሰባሰባላችሁ፣ ይበላል፣ ይጠጣል። ሁሉንም እኔ ካልከፈልኩኝ ነው የምትለው? ሁሉንም ነው? አብዛኛውን ጊዜ እንደዛ ነው የምለው። ስትለግስስ ሰዎች ሲደውሉልህ መስጠት ነው? እሰጣለሁ። በጣም ያስደስተኛል መስጠት። ለቡድን አጋሮችም ጭምር ነው ወይስ? በተለይ አጠገቤ ላለው አካል ምንም አይነት ወደኋላ የሚሰስት ልብም የለኝም። እሰጣለሁ። ያለን ነው የምትሰጠው? እሰጣለሁ። ምንም። እስኪ ውሎህን አስታውሰን እስኪ። ለምሳሌ ከጌም በፊትና በኋላ የነበረ የህይወት ልምምድ እንዴት ነበረ? ከጌም በፊት ከካምፕ የመውጣት ልምምድ ነበረ? ኢንጆይ ማድረጉ ምናምን? በጣም ተደጋጋሚ የህይወቴ ክፍል ከካምፕ በቃ መሸ ማለት የኛ ብርሃን ነው ለኛ። በቃ ግሩፕ አለን። ለዓለም ይጨልማል፣ ለእናንተ ግን ይበራል። ቀን ይሆንብናል። አምልጠን እንሄዳለን፣ በጣም እንጠጣለን፣ እንዝናናለን፣ እንጨፍራለን። ከዛን ያው የተለመደ ነገር አለ። በረከት ጠጥቶ በቃ እሱን ማንም ያክል የለም ይባላል። በቃ እሱ ሲጠጣ ነው ተውት ምናምን ይባላል። እና አሪፍነት ይመስለን ነበረ። ያ ህይወት አስታውሳለሁ። ከባድ ነበር። በረከት አዲሱ ከጠጣ ነው እንደ ሜዳ ላይ ጥሩ የሚሆነው ይባላል። በጣም ኃይለኛ ነው የሚሆነው ይባላል። ተውት እሱ ይጠጣል ይባላል። እስከ ትልልቅ ሰዎች ልነግርህ ማልችላቸው ማለት ሚስጥር የሆኑ ነገሮች አሉ። እስከ አመራር ድረስ ማለት ይጠጣ እሱ ይባላል። ይፈቀድልህ ነበር? ከጨዋታ በፊት ከካምፕ የመውጣትና የመፍታታት ነገር ነበር ማለት ነው። እንደውም በጣም ልትቀጣ ትችላለህ። እሺ። ተጫዋቾች ይፈራሉ። ትክክል ናቸውም። ቢፈልጉት እንኳን ማለት ነው። እኔ ወጣ ነበር። በቃ ምንም አዳምጠው ነው ጉዳይ የለም። ግን ጨዋታዎች ላይ ገብቼ 2 ወይ 3 ምንም ጠጥተህ ማድረ ሜዳ ስትገባ ግን ታገባለህ። የዋንጫ ዕለት እንደውም የዛን ቀን ጠጥቻለሁ። አትሪክ የሰራው ከጊዮርጊስ። የምርህን ነው? እውነት። ባንክ ከጊዮርጊስ የነበረው ጨዋታ በጣም ነው የመጣሁት። በጣም አሁን የኢትዮጵያ ዋንጫ የምንለው ያኔ የጥሎ ማለፍ ዋንጫ ለቅዱስ ጊዮርጊስ መፈረምህ ታውቆ ንግድ ባንኮች አጨብጭበው ሸኝተው በሚያስደንቅ ሁኔታ ፕሮፌሽናል መሆንን አሳይታል። እስኪ እሱን ነገር እናንሳውና ስለ መጠጡ እንቀጥላለን። ስለዛ ሞመንት እናውራ እስኪ። እኔ ፍጹም ኮንትራቴ አልቋል። ሰኔ መጨረሻ ቀን ነው ደግሞ ሰኔ መጨረሻው ቀኑ ራሱ ሰኔ 30 ነው ቀኑ ራሱ። ከዛ የመጨረሻ ጨዋታዬ ነው። እንደማንም የአመራርም የክለቡም ባንክ ያውቃል፣ ደጋፊውም ያውቃል። ቅዱስ ጊዮርጊስ እንደገባ ሁሉም በሚዲያ አካላት ሁሉም የተነገረ ነው። በነጋታው የቅዱስ ጊዮርጊስ ተጫዋች ሐምሌ 1 የቅዱስ ጊዮርጊስ ተጫዋች የመጨረሻው ጨዋታ ቀን ሰኔ 30 የዛን ቀን በቃ ጨዋታው አለቀ። የጊዮርጊስ ልጅ ነኝ እና ለተጫዋቾች ራሱ በረከት ቀስ ብሎ ነበር የሚጫወተው ይባል ነበረ። ለጊዮርጊስ ልጆች ሁሉ ተነግሮ ነበርና ምክንያቱም የኛ ልጅ ነው ብለው ተነግሯቸዋልና። እሺ እኔ ለለበስኩት ማሊያ እስከ መጨረሻው ታገላለሁ። ሃትሪክ ነው የሰራሁት። ሃትሪክ ሰራ። ሃትሪክ ነው የሰራሁት። በነጋታው የምትሄድበት ክለብ ላይ ሃትሪክ ሰራ። ሃትሪክ ነው የሰራሁት። እጅግ በጣም ውብ ጨዋታ ነበር። በጣም የሚያምር ወደ 8 ጎል ሳላዲን ሃትሪክ ሰርቷል። አዳና አግብቷል። እኛ ላይ አንዱን አላስታውስም። 4-3 ወይ 5-3 ያለቀው። በጣም የዋንጫ ኳስ እንደዚህ ነው መሆን ያለበት። እንዴት ያምር ነበረ። ተመልካቾቻችን ላንተ ያላቸው አክብሮት ከፍ ይላል ብዬ አስባለሁ። ምንም እንኳን አንዱ የፕሮፌሽናልነት መለያ ቢሆንም በዚህ ልክ ግን በነጋታው ለምትፈርምበት ቡድን ከሐምሌ 1 ጀምሮ የቅዱስ ጊዮርጊስ ተጫዋች መሆን እየታወቀ ለለበስከው ማሊያ እስከ መጨረሻው መታገል በጣም ድንቅ ስብዕና ነው ብዬ አስባለሁ። ስለ በረከት አዲሱ ስብዕና የሚነግረን ነገር አለ ብዬ አስባለሁ። ወደ ቀደመ ነገራችን ስንመለስ በዛ ጨዋታ ላይ ጠጥተህ ነበር የገባው? በእውነታው
ምን ያህል ጠጥተህ ነበረ ቤኪያችን? አንዴ ጥሩ ጥያቄ ነው የጠየቀኝ። እሺ ገደብ ሊሚት አላቸው ልጆች ሲጠጡ ይፈራሉም ያከብራሉ። የሆነ እየፈለጉ እንኳን ይሄዳሉ። እኔ አንዴ ከጀመርኩ እኔ እንጃ ምንድነው የሚባለው የሆነ አብሾ የሆነ ለምክ የሚባል ነገር አለ እንደዛ በቃ አንዴ ተጠምቄ ካልመጣው ከዛን ማንም አጠገቤ እንዲሆን አልፈልግም። ወዲያው እንቅልፍ በቃ መተኛት መጥቼ ታውቃል በቃ ተኛለሁ። ተውት ይባላል ይተኛ ቁርስ ይሰጥ ሲነሳ ከዛ በኋላ ሻወር ምናምን ወስዳለሁ ንቀጥላለሁ ቡና ምናምን ወስዳለሁ። እንደውም ብቻዬን ሰርቻለሁ እዛን ቀን ትንሽ ላብ ለማውጣት። ምን ነበር የምትጠጣው ግን በተጫዋችነት ዘመንህ? ለምሳሌ ብረታ ብረት የሚባሉ መጠጦችን ነው ወይስ ደግሞ ቀለል ያሉ? ምንም ምርጫ የለም እኔ ጋር ምንም። ቢራ ምናምን ነው የሚመቸው ወይስ እስከ ምንም ውስኪ? ችግር ውስኪው ምንም የተለመደ ሁሉንም ቢራው ነው ውስኪው ነው እስከ ጥግ ነበር እስከ ጥግ ነው ምዝናናው። ለጥለው ማለፉ የዋንጫ ጨዋታውን ማታውኑ ጠጥተ ነበር? እውነት አንተ የሚታወቀሃል ምንድን ነው ግን መቼ ጀመረ ልምምድ ነው ቤኪያችን? በልጅነት ምን አይነት መሰለ ሻይ ቡና ይባላል። ትልልቆቹ ታያለ አንድ ሁለት ብለው ሲያዩ አሪፍነት ይመስለናል። ከዛ በኋላ በወይን ይጀመራል። መጀመሪያ ኮካ ጋር ይባልና በወይን ይጀመራል። ከዛ ማታስበው ማትወጣበት አዘቅት ውስጥ ትገባለህ። እንደዛ ነው አሪፍነት እየመሰለን ማለት ነው መጠጣት። ወደ ሱስ ይሄዳል። በጣም ከባድ ነው። ሱስ ከሆነ ደግሞ ለመውጣት እኛ ሀገር ላይ አልተሰራም። በጣም ሊሰራና እስካሁን ትውልድ ላይ ያለ ነገር ነው። በሳይኮሎጂ ልጆች የተጎዱት ሊመከሩ ይገባል። ብዙ ነገሮች ሊደረግላቸው ይገባል። እሱ ጠጪ ነው በቃ ብሎ መራቅ አይደለም። ልጅ ጥቅሙን ብቻ አይደለም መፈለግ፣ ልጁንም ህይወቱን ቤት ብዙ ሰዎች አሉ ካጠገቡ እነሱም ሊታሰቡ ይገባል። ደግሞ ኢትዮጵያውያንን መተሳሰብ አለብን። ስህተቶቻችንን ተራርመን ህይወታችንን መቀጠል አለብን። በደንብ ግን ከመጠጥ ጋር ከሱስ ጋር በደንብ የተዋወቀው የት ቤት እያለ ነው? ባንክ ቤት ምንም በቃ ባንክ ዋናው የጀመርከው እዛ ነው? ልጅነቴ እንደጀመርኩ በቃ ከቢ እንዳደክ ማለት ነው? አዎ ጊዮርጊስም ያውቃሉ። ጊዮርጊስ ቤትም ጉዳት ጊዮርጊስ ቤት ብዙም ባያጫውተኝም ጊዮርጊስ ቤትም ያው በቃ ከተለመደ በቃ የዕለት የህይወታችን በቃ ቁርስም ሰራት እንደምትበላው በቃ ሆኗልኛ እለት ነው በቃ። ከዚህ ከመጠጥ ህይወቱ ውጪ ግን ሌሎች ሱሶች ነበሩበት? ተጓዳኝ ሱሶች በጣም ለምሳሌ በድብቅ ነው እንቅማለን አለን። ግሩፕ አለን እንቅም የተጫዋቾች ግሩፕ አለ። አዎ በደንብ አለ። ሺሻ አለ። እኔ ግን ያው ሺሻው ላይ አይደለሁም፣ ዋናው ላይ ነኝ፣ እንትኑ ላይ ነኝ። አይመችም? ሲጋራ ሁሉ እናጨሳለን። ሲጋራም በድብቅ ሎሚ አለ ምን አለ። ያው ለማጥፋት ወደ ካምፕ ስትመጣ ብዙ ድብብቆሽ አለ። መጀመሪያ መጠጡን በወይን ነው የጀመርነው ምናም ብለኛል። መነሻ ቀስ እያልክ ወይን ከኮካ ጋር ምናም እየተቀላቀለ የሚል መለማመጃ ስለሆነ መለማመጃ ነው። ሌሎቹ ተጓዳኝ ሱሶች እነ ሺሻ እነ ሲጋራ ምናምንስ በኋላ ላይ ነው? የት ቤት ነው እነሱ የጀመሩት? ባንክ ለወጣ አካባቢ ባንክ እያለሁ በልጅነቴ ነው። አብሮ ያሉ ተጫዋቾች ገፋፍተውኝ ነው የሚል ነገር ስሜት ይኖራል? በፍጹም ፈልገው ከእግር ኳስ ተጫዋቾች ጓደኝነት ውጪ ሌሎች ጓደኞች ነበሩ። እነሱ ናቸው። እኔ ሰውን መውቀስ አልፈልግም። እንዲህ ነው ኃላፊነት መውሰድ በደንብ አውቃለሁ። ኃይል ያለኝ ጉልበት ያለኝ ማሰብ የምችልበት እድሜ ነው አድርጋለሁ። ግን ወጣትነት ይሸውዳል። የሆነች እስቲ ብለህ ታይና
ትሸወዳለህ፣ ታያለህ፣ ትገባበታለህ። ከገባበት መውጫው ጉድጓዱ ይከብዳል ለማወቅ። እስኪ ቤኪያችን ለምሳሌ ከባንክ ቤት ነው የጀመረው ብለኛል። ከ40 ሺህ ብሩ ባንክ ቤት ገና ውል ሳያልቅ ከተቀበልኩ 40 ሺህ ብር አብዛኛው በዚህ ነው የጠፋው ማለት እንችላለን? የተዝናናበት እውነት ነው። አዎ አብዛኛው በዚህ ነው የጠፋው። ደሞዝ ሲበቃ ነበረ? በእውነት አይበቃኝም። ደሞዜ በፍጹም በቅቶኝም አያውቅም። ከየት ታመጣለህ ታዲያ? አሉ ሲኒየር ተጫዋቾችና ገንዘብ ላይ ቁጥብ የሆኑ ተጫዋቾች አሉ። እሺ ጥሩ ነገር ነገርከኝ። ተጫዋቾች ማለት ነው ባንኩ እና እነሱ ጋር እኔ የደሞዝ ቀን እሰጣለሁ። ከዛም በንጋታው ይሰጡኛል። የደሞዝ ቀን አምጥቼ ይሄ ማቆየት ምናምን የለም። የወጣ ቀን አምጥቼ ከፍላለሁ፣ እሰጣቸዋለሁ። በዚህ አይነት ነገር እኔ ታማኝ ነኝ። እንደዚህ አይነት ነገር ማጭበርበር ምናምን የለም። አምጥቼ እሰጣለሁ። የሚመክሩኝ ታላላቅ ተጫዋቾች አሉ። እነ ካሊድ መሐመድ አሁን ደርሼባቸው ተጫዋቾች አሉ። ካሊድ ብዙ ነገር መካሪ ነው። ያ ውሳና ዋና አሰልጣኝ የት ቤት ነበር የተጫወተው? ባንክ ቡና ወጥቶ ባንክ እኛ በጣም ልጅ እያለን ይመክረ ነበር። ብዙ በጣም መካሪ ነበረ። በጣም እሺ ቅዱስ ጊዮርጊስ ቤት 110 ሺህ ብር 2001 ክረምት በጣም ትልቅ ገንዘብ ነው ተባብለናል። ምንም ቁም ነገር ላይ ሳታውል ነው የጨረስከው? ለምሳሌ ተሰጠ 110 ሺህ ብር ተሰጠ። ያኔ ካሽ ነው? በካሽ ነው ወይስ ባንክ ቤት? ካሽ ነው የተሰጠ። እንዲህ በፌስታል ምናምን ይዘው ነው? እስኪ እባክህ ቤኪያችን ለመማሪያም ስለሆነ ወደ ኋላ መለስ ስንበል 2001 ክረምት እንደውም ዝናብ የተወሰነ የቤት እቃዎችን ምናምን ገዛዝቻለሁ። ኖር ነበር ኮንዶሚኒየም ተከራይቼ ምናምን። የት ኮንዶሚኒየም? እዚህ ባልደራስ ጋር ያለው ኮንዶሚኒየም። እሺ እሱ ጋር ነበር ተከራይቼ ኖር ነበር። የቤት እቃዎችን ምናምን አሟልቼ ነበር። ጥሩ ነገር አድርጌያለሁ። ግማሹን በሱ እሺ 110 ሺህ ብር ግማሹ ለቤት እቃ አድርጌያለሁ። በጣም አሪፍ ነገር ነበር። በዛ ሰዓት አድርጌ ኖር ነበር። እሺ ከዛ ብቻ ከፍ ያለ ነው። እንደ ኖርማል አይደለም የኛ እንዴ እናወጣው በቃ ያው ታይም ሰው መውቀሴ ምናምን ሳይሆን እንዳልኩ ቅድም እንደነገርኩ ነው። በቃ ከፍላለሁ። ሰው በቃ የሆነ ያለውም አይመስለኝም። ያገኘሁት አጋጣሚ ላይ በቃ ፊት አይቼ ራሱ በቃ እሰጣለሁ። ምናልባት ቅዱስ ጊዮርጊስ ቤት ባትጎዳ ኖሮ ከባድ ነገር ውስጥ ነበር የምትሆነው ማለት ነው። በዛ አካሄዴ በጣም እግዚአብሔር ጠብቆኛል። በጣም የቀን ወጪ ግን ምን ያህል ነበረ ታስታውሰዋለህ? እንዴ እኔ አላውቅም። ምንም ካነሰ ሄዶ ማውጣት ነው። እፈራለሁ። ኪሴ ውስጥ ራሱ ትንሽ ገንዘብ ካየሁ በጣም ነው የምፈራው። ትንሽ ገንዘብ ከያዝኩኝ ምንም አይታሰብም። ኖርማል ሰው የሚያወጣውን ገንዘብ አይደለም የሚይዘው። ያስፈራል። በዛ ጊዜ ግን ገንዘቡ አቅም ነበረው፣ ዋጋ አለው። ኪስ ውስጥ ምን ያህል ገንዘብ ይኖር ነበረ? በሺዎች ካላያዝኩኝ በፍጹም አልወጣም። ለመዘነጥ እኔ በየቀኑ በሺዎቹ ካላወጣሁኝ ምን የለም። ያኔ 110 ሺህ ብር ከቅዱስ ጊዮርጊስ ስትቀበል እርግጠኛ ነኝ ኮንዶሚኒየሙን ራሱ ብትገዛው ያን ያህል ይሆናል? ስንት ይሆን ነበረ? አቅም ነበረው አይደለም? እንደዛ ይገዛል። አርባ ምንጭ ላይ ደግሞ በጣም ብዙ ታሪክ ይሰራ ነበር። ብዙ መሬቶች ይገዛል። ኦልሞስት አርባ ምንጭ ህይወቴን ርቅ ያለው አላቅም ያለው ነው። አርባ ምንጭ ገና በልጅነት ወደዚህ ስለመጣ ማለት ነው። እስቲ ወደ እግር ኳሱ እንመለስና ደግሞ እንቀጥላለን። ከኢትዮጵያ ንግድ ባንክ 2001 ክረምት ላይ ወደ ታላቁ ቅዱስ ጊዮርጊስ መጣ። በጊዜው ስንት ተጫዋቾች ነበር የፈረማችሁት? 4 ነን። 4 ታስታውሳችኋለህ? አማኑኤል፣ ሚኪ ጣሊያን እና ሚኪ ጣሊያን፣ እሺ፣ ማመር ናስር፣ ታደለ መንገሻ፣ እኔ 5 ነን። አሁን አስታወስካኝ። ታደለ መንገሻ፣ ማመር ናስር፣ ሚኪ ጣሊያን እና ማኒ 5። ታዴን ረስታት ነበረ። 5ኛ ታዴ መጣች። በጣም ጮጬ ናት። በጣም ጥበበኛ ተጫዋች ናት። እንዴት እንደምታስደስት በጣም ይቆጨኛል። ባይዞ እሱ ጋር አለመጫወቴ
እኔ ስገባ እሱ ሲወጣ እንደዚህ ነው በቃ የሚያጋጥመኝ። እኔ ተጎዳሁበት። አብረን እንጫወት ነበር ጊዮርጊስ። በጣም ቅመም የሆነ ልጅ ነው። ኳስን በጣም ኳሰኛ ነው። በደንብ በጣም ኳሰኛ ነው። በጣም ጥበበኛ ተጫዋች ነው። በነገራችን ላይ እግረ መንገድ ታደለ መንገሻን ማመስገን ይጠበቅብናል። ከአርባ ምንጭ ስትመጣ ቤኪ ወንድሜ አንተ ጋር እስኪመጣ ድረስ ያለውን ነገር እኔ ነኝ የምችለው ብሎ ነው ታዴ እንደ ታናሽ ሆኖ ለታላቁ የታዘዘው አይደለም። ስለዚህ ማመስገን መቻል አለብን። እግዚአብሔር ይባርክ። የተባረከ ልጅ፣ ሁሉ ነገር ይስተካከልለት፣ አላማው የፈለገው ይሳካለት። ታዴ አሜን በል። ቤኪ እየመረቀ ነው። አርባ ምንጭ ላይ አዲስ ነገር እየከፈተ ነው። እንግዳው ነው ሲመጣ ደግሞ ያስተዋውቀናል። የቅዱስ ጊዮርጊስን ጉዳይ እንቀጥል። 5 ነበራችሁ ክረምት ላይ ፈረማችሁት። ተጠብቀ ነበረ ጊዮርጊሳውያን በረከት አዲሱ ያ የመረብ ጌታ ያ ልባም ያ ጀግና ተጫዋች ለታላቁ ቅዱስ ጊዮርጊስ የሆነ ጀብዱ ይፈጽማል ብለው ይጠብቁ ነበረ። ጉዳት ግን እንደፈለግከው በጊዮርጊስ ቤት እንድትሆን አልፈቀደልህም። እስኪ የቅዱስ ጊዮርጊስ ቤት ቆይታን በተወሰነ መልኩ እናስታውስ። በጣም በኃይል በፍቅር በጉልበት በቃ ብዙ ነገር ለመስራት ነበረ። በተለይ የሚገራርሙ ተጫዋቾች ያሉበት ትውልድ ነበረ። ሳላዲን፣ አዳነ፣ እነሱ ጋር መጫወት በጣም ነው የሚያስደስተውና ይቀልል ነበረ። ኳሱ በጣም ቀላል ነው የሚሆነው። ጉዳት አስቸገረኝ። ያው እንደመጣው ነው 5-10 ደቂቃ ከቡና ነው እንደውም ጨዋታችን የተጫወተ ነው። አግብቻለሁ እንደ 5 ደቂቃ በ10 ሳይሞላ ነው ያገባሁት ከቡና ጋር ጨዋታው ነው። የመጀመሪያውን ጨዋታ አግብታ? አዎ የገቢ ማሰባሰቢያ ውድድር ነበር። እሺ እንደመጣው ነው አግብቻለሁ። ከዛን ሲቲ ካፕ ላይ ሻምፒዮን ነበርን። እሺ ሲቲ ካፕ በጣም ደስ ይል ነበር። እንደውም አንድ ታሪክ ልንገርና ከመድን ጋር ነውና የመጀመሪያ ጨዋታችን ቅዱስ ጊዮርጊስ ከመድን። እሺ ሲቲ ካፕ ላይ እኔና ሁለታችን ዳር አዳና አጥቂ ነው። እኔና ሳላዲን ፊት ነን። እሺ እስከ ረፍት 4 አገባን። እኔ 2 ሳላዲን 2 አዳና 1 5 አገባች። የመድን ተከላካይ አንዱን ማረሰው ያለኝ እሺ ደግሞ እነዚህን መቋቋም አቅቶናል፣ ይሄን ደግሞ አምጥቶ ጨመሩብን፣ እንዴት ነው ልንቋቋማቸው የሚለው እና ከዛ በኋላ ከረፍት በኋላ ብዙም ለመጫን አልፈለግንም እና በጣም አስገራሚ ቡድን ነበር። አጥቂዎች መሐመድ ናስር አለ፣ አስገራሚ አጥቂ፣ በጣም ደስ የሚለኝ ጓደኛ፣ በጣም ነው የምወደው። ከባድ ነው። አቤጋ አለ፣ በጣም ደስ እንደሚል ሳላ አለ፣ አንተ አለ፣ አዳና አለ፣ መሐመድ ናስር አለ። መሐመድ ናስር አለ። አቢቲ ወጥቶ ነበረ ተመልሷል። አቤጋ ሰበታ ሄዶ ነበር ተመለሰ። አጥቂው ብቻ የሚገርም ስብስብ ነው። የትኛው ጨዋታ ላይ ነበረ ጉዳት ያስተናገድከው? ፕሪሚየር ሊግ የመጀመሪያው ጨዋታ ከማን ጋር ነበር? ከሰበታ ጋር። በጣም ከባድ ደርቢ ነበር። ደርቢ ሆነው ከሰበታ እንደ ቡና ሆኖ ሳይሆን እሺ ጊዮርጊስ የወጡ ልጆች ሰበታ ነው አብዛኛውን የገቡት። አቤጋ፣ ሳሚ፣ ሙላለም ረጋሳ፣ እነ ሎቲ ማለት እሺ እነሱ ብዙ ልጆች ናቸው። እነ ዳዊት ገዳዳው እሺ የወጡበት አመት ነበርና በጣም ከፍተኛ ደርቢ ነበር። በጣም የጋለ ስሜት ነበርና ቋሚ የሆነ ነበር የጀመርከው? የመጀመሪያ ተሰላፊ ነበር። ሳላታሙ ነበረ። እኔና አዳነን የጀመርነው። በዛው ጨዋታ ጉዳት አስተናገድክ? አዎ። ስንተኛው ደቂቃ ላይ ተስተካከለ? ከረፍት በፊት ነው። ምንህን ነው? ኤሲኤል ነው። ጉልበትህን? ግጭት ነበር? በግጭት አይደለም፣ የእጅ ነው። ሲወረወር በደረት ዞር ብዬ ልሄድ ስል በቃ በዛን ስፕሬይ ያደረግና ምን ቀላል መስሎኛል። እዛን በሳይድ ላይ አብዶ ለሰራው ሎቲን ስል ዘሳለ ነው ሙሉ ለሙሉ ያወቅኩት። ከዛ በኋላ በቅዱስ ጊዮርጊስ ማሊያ አልተጫወትክም? ድጋሚ ከሰርጀሪ ውጪ ሀገር ነበርን። ከሰርጀሪ መልስ የት ነው የተሰራው? ታይላንድ ነበርና ታይላንድ ባንኮክ። እሺ ከዛ መልስ 2003 ድጋሚ ተመልሼ ነበርና እሺ ሻምፒዮንስ ሊግ ላይ ሁለተኛ ዙርና ሻምፒዮንስ ሊግ ላይ ለመጫወት ደርሼ ነበረ። እሺ ጣሊያኖች ነበሩ አሰልጣኞች።
እሺ በጣም ደክመዋል። በጣም ልምድ አላቸው። የኤሲኤል ጣሊያን በጣም ከፍተኛ ጉዳት የሚያስተነግድበት ሊግ አይደለ? በደንብ ያውቃሉ። እዛ ተጫዋቾች ነበሩ፣ አሰልጣኞች ልምድ አለው። ብቻውን መጥቶ አሰልጣኙ ይከታተለኝ ነበረ። በጣም ጂምናዚየም ተከትሎ 30 ደቂቃ አሰርቶ ይመጣ ነበር አሰልጣኙ። በጣም ይጓጓ ነበር፣ በጣም እንድደርስለት በጣም ብዙ ነገር ለፍቶ ነበር። ቻምፒዮንስ ሊግ ጋር አዳና ገባ። እኔ እረፍት ላይ ቤስት ይሁን ነበር የተባለ። አይ የመጀመሪያው ጨዋታ ስለሆነ ከባድ ጨዋታ ስለሆነ እንድገባ ተደረገ። እረፍት ላይ እንደገባው ነው ኮርና ኳስ ተገኘ። ወደ እኔ ኳስ መጣ፣ ቮላ መጣው፣ አሉላ ጋር ኳስ ደረሰ። እኔ አብዶ አንደኛውን ሰርቼ ቀንሼ ስገባ በጣም ግዙፍ ተጫዋች ነው። ጉዳት ድጋሚ ግራግሬ ላይ ተመሳሳይ ጉዳት አጋጠመ። እዛው ጨዋታ ላይ ነው የወጣው። ተመሳሳይ ቦታ ነው፣ ተመሳሳይ ቦታ ላይ በግራ የመጀመሪያው ቀኝ እግሬ ነው። ከዛን በዛ ጨዋታ ላይ ሁለተኛ በቃ እሱም ኤሲኤል ሆነ። አዎ ከባድ ነው ባክ። በጣም ከባድ ከሚባሉ የእግር ኳስ ተጫዋቾች ጉዳቶች አንደኛው ኤሲኤል ነው። እጅግ በጣም ያለን አቅምን በጣም ከባድ ነው። ኤሲኤል በጣም ከባድ ጉዳት ነው። ያ የመጨረሻ ጨዋታ ሆነ በቅዱስ ጊዮርጊስ ማለት ወዶን ክለብ ሳላገለግል እስከ ዛሬ ድረስ ይቆጨኛል። ብዙ ታሪክ እንደምሰራ ከጓደኞቼ ጋር በጣም ብዙ ታሪክ እንደማደርግ አምነ ነበር፣ ደግሞ አደርገው ነበር። እስቲ የስሜት መረበሹ እንዴት ነበረ? ምክንያቱም ትልቅ ገንዘብ ተከፍሎብን የመጣኸው፣ ትልቅ ቡድን የተቀላቀልከው፣ ትልቅ አቅም አለ። በጣም ቆንጆ እድሜ ላይ ነው ቅዱስ ጊዮርጊስን የተቀላቀልከው። ሁለት የኤሲኤል ጉዳት ማስተናገድ ምን አይነት የስነ ልቦና ጫና፣ ምን አይነት የስሜት መረበሽ ነበረው በጊዜው? ለኔ ህይወት በቃ ከዛ በኋላ በጣም ፈታኝ ነው። በቃ ለምን እንደምኖር አላውቀውም። ወጣትነት እድሜ ላይ ነበርና ህይወት ፈታኝ ነበር። ከዛ በኋላ ሁሉ ነገር አስጠልቶኝ ነበር። በዚህ አጋጣሚ ሁለቱንም ተያያዥነት ያለውን ነገር የሰው ልጅ ሊኖር ይገባል። በእውቀት እኔ በጣም ጎበዝ ተማሪ ነበርኩ። አካዳሚካሊ ጎበዝ ነበር። ጎበዝ ተማሪ ነበርኩ። ማዘር ትመክረኝ ነበረ። የደረጃ ተማሪ ነኝ እኔ። ዋው! ሁለቱን ነገር አካሂደን መጫወትና ትምህርት ጋር በጣም ተያያዥ። እኔ ለአሁን ትውልድም መምከር እፈልጋለሁ። ትምህርት በጣም ወሳኝ ነገር ነው። ያ ነገርን ቦታ በዛ ሰዓት ትምህርት ላይ ቀጥዬ ቢሆን በጣም ብዙ ነገር በትምህርትም ደርሳለሁ። ህይወት ትርጉሙ አልገባኝም። ከዛ በኋላ በቃ ከቅዱስ ጊዮርጊስ በኋላ የድብርትን ጉዳይ በተደጋጋሚ ስታነሳው ሰማለሁ። በርካታ ተጫዋቾችን ብርጭቆ ስር እንዲደበቁ የሚያደርጋቸው የድብርት ጉዳይ ነው። ገንዘብ ኖሮህም ገንዘብ ሳይኖርህም አለ የድብርት ስሜት የሚል ነገር ታነሳለህ። አሁንም በተደጋጋሚ ስለ ድብርት የጀመርከው ነገር አለ። በጣም ብዙ የህይወት ልምድ ስላለ እስኪ ባክን ስለዚህ ጉዳይ ከስሜት መረበሹ ጋር አያይዘህ የተወሰነ ነገር ብትለኝ ደስ ይለኛል። በእኔ ህይወት ውስጥ ለማንም ያልነገርኳቸው ከራሴ ጋር የምታገላቸው የድብርት ብዙ ጊዜያትን አሳልፍ ያለውና ሰው ቀርቦት ሰውን ማማከር፣ ሰውን መርዳት በዛ ሰዓት ያስፈልጋል። አሁን ቅድም እንዳስቀመጥኩልህ ሳይኮሎጂ ልጅ ሲጎዳ ምናምን መቅረብ ያስፈልጋል። እሱ ጠጪ ነው ወይ እሱ እንትን ነው ብሎ መራቅ አያስፈልግም። ሰውን ችግሮቻችንን ቀስ ብሎ መጠጋት ያስፈልጋል እና መጠየቅ። በጣም በብዙ ዘመናት እስከ ሲዳማ ድረስ ይሄ ነገር ሄዶብኛል። ለምን ማለት ሁልጊዜ ድብርት ውስጥ የገባሁበት ከፍተኛ ደረጃ እንደምደርስ አምን ነበረ። ፕሮፌሽናል በደንብ ወይ እንደምሆን አደርገዋለሁም። ደግሞ ሁልጊዜ እቅዴና አላማዬ እሱ ነበር። መጫወት እችላለሁ፣ በጣም ውጭ ወጥቼ አምናለሁ። ያ ነገር በቃ አክትሟል ብዬ ስለማስብ እሱም የህይወት ትርጉሙ አልገባኝም ነበር። ብዙ ህይወቴ እንደዛ ነው የተበላሸው። ይሄ ስሜት የድብርቱ ስሜት
ከኤስኤሎቹ ጉዳት በኋላ የመጣ ስሜት ወይስ ደግሞ ያኔም ገንዘቡን ይዘው የባዶነት ስሜቱ ያለ መርካት ስሜቱ ከሆነ ስሜት ጋር የመታገሉ ነገር መቼ የጀመረ ጉዳይ ነው? አብዛኛውን በቃ ከጊዮርጊስ ጉዳት በኋላ ነው ያለው። በቃ ያ ስሜት የመጣው ይሄ ልጅነት የመጠጥ ምናምን እተዋለሁ የሚል ስሜቶች በውስጥ ጠንክሬ ከዚህ በኋላ ሄዳለሁ ፕሮፌሽናል ሆናለሁ የሚለውን ስሜት ነበርና ከአንዱም ተጎድቼ ሁለተኛ በጣም ከባድ ነው። በጣም ከባድ ነው ማለት ያን የመሰለ አቅም በጣም ነው ያወረደው። ብዙ ነው ደግሞ በአጭር ጊዜ ውስጥ ሚድን አይደለም። በጣም ረጅም ዓመት እስከ 2 ዓመት ምናምን 3 ዓመት ተደጋጋሚ ጉዳት። በጊዜው ግን እንዲህ አይነት ስሜቶችን ሼር የምታደርገው ሰው አልነበረም? አሁን ያልከኝ አጠገብ ሆኖ ስሜትን በመጠጥ ውስጥ ነው ማንም አልነበረም። በመጠጥ ውስጥ ነው የምደበቀው። በቃ ሮጠህ ብርጭቆ ውስጥ ጓደኛዬ መጠጥ ነው በቃ የሆነ ምክር ራሱ ከሆነ የሆነ ትንካለው ጫን ከበዛብኝ ይጨንቀኛል፣ እርቃለሁ። ምክሩንም ማዳመጥ አትፈልግም? በቃ እርቃለሁ፣ ጠፋለሁ ከዛ ሰው አካባቢ። ምክሩ ያው መጠጥ ለምን ጠጣለህ ነው እንጂ ሌላ አይደለም። ህመምን ለመስማት ፈቃደኞች አይደሉም። በጊዜው ግን ያ የስሜት ስብራት ከጉዳቱ ውጪ ተደማምሮ የመጣ የስሜት ስብራት ወይስ ጉዳቱ ብቻ? ምክንያቱም ይህንን ጉዳይ አጽንኦት ሰጥተን እንድናወራ እንፈልጋለን። ጉዳቱ ምክንያታዊ እሱ ብቻ ነው ብዬ አላምንም። መጀመሪያም እንደጀመርነው እኮ ቀለል አድርገን ጀምረን ነበር መጠጡን ሱሱን ምንም። ግን ትግል ላይ ነበርኩኝ ለመመለስ። ህይወትም ጀምሬ ነበር። ለዛ ነው ህይወት ማለት የፍቅር ህይወት። ለዛ ያው ጊዮርጊስ ልገባ አካባቢ ምናምን ያለውን ነገር ምናምን ያስተካከልኩ ጥሩ ነበር። መንገዴን የጀመርኩ ነበር። ያው በዛም ሁኔታዎች ከጉዳቶች ጋር የተያያዘ ያው እንትን ብለዋል፣ ተቋርጠዋል። ቤኪያችን ቅዱስ ጊዮርጊስ ቤት ከባድ ጊዜ ካሳለፍክ በኋላ በቀጥታ ወዴት ሄድክ? ያንን የስሜት ስብራት የት ሄደ ነበር ያስታመምከው? ወደ ማዘር ጋር እናቴ ጋር አርባ ምንጭ ሄድኩት። አርባ ምንጭ ሄድክ? ምን ያህል ጊዜ ቆየ? 1 ዓመት ከ6 ወር አካባቢ ድረስ ቆይቻለሁ። 2005 ግማሽ ድረስ ህመምን እዛ ነበር ስታስታመም ነበር? ለግራ እግር ኤሲኤልስ ተመልሰ ወደ ባንኮክ ሄዳል ወይስ? አሜሪካኖች ኪዩር ሆስፒታል ሁለቱንም የሰሩኝ። እሺ እነሱ አከሙ? ጊዮርጊስ ነው ሁሉን ነገር ያስጨረሰ ህክምናውን ያደረገው። የህክምናዎቹን ሁሉን ነገር ቅዱስ ጊዮርጊስ ነው። ያ ከባድ ጊዜ ግን አርባ ምንጭ ላይ በምን ነበረ ራስን ስታበረታ የነበረው? የተለመደውን ሱስ ውስጥ ነው። ከዛ በኋላ ከ1 ዓመት ከ6 ወር በኋላ ወደ ባንክ ተመልሳል። የማመሰግነው አንድ ሰው አለም ስትለኝ ነበር። እሱን ጉዳይ እናንሳው እስኪ። ድጋሚ እግር ኳስ እንጫወት እንዳስብ ያደረገኝ አሰልጣኝ ውበቱ አባተ ነው። እንዴት በዚህ እድሜ ይሄን የመሰለ እኔ እግር ኳስ በቃ ትቻለሁ አቁሜያለሁ ብዬ ነበር ማስበውና ውበቱ እንዴት ይሄን የሚያክል አቅም ይሄን የሚያክል ጥበበኛ ተጫዋች በዚህ እድሜ እንዴት ያቆማል? መመለስ አለበት ብሎ ራሱ ማንንም ሳይማከር ከራሱ ጋር ወደ እግር ኳስ መመለስ አለበት ብሎ ኃላፊነቱን ወስዶ ከብዙ ድካምና ከባንክ አመራሮች ጋር ራሱ ባለው ሰጥ ገባ ብዙ ነገሮችን አሳልፎ ወደ እግር ኳስ እንድመለስ ትልቁን ነገር ያደረገው ቀጣይ እግር ኳስ ህይወቴ እንዲስተካከል ያደረገው ትልቁ ስራ የሰራው ውበቱ አባተ ነው። አሰልጣኝ ውበቱ አባተ ክብር ይገባዋል ማለት ነው። ደም ክብር ይገባው። በጣም በጣም። እንዴት ኮንታክት አደረገ ግን? አንተ አለው አርባ ምንጭ ነው፣ እሱ ደግሞ ባንክን ይዞ አዲስ አበባ ነው ያለው። ከዛ ፊት ተግባቡ ነበር? ተተዋወቁ ነበረ? ምንም እሱ አሰልጣኝ እያለ አዳማ ሲጫወት ነው የሚያውቀኝ። ሌላ ምንም አይነት ግንኙነት የለንም። እንዴት እዚህ ሊካመነ ብዬ ከሱ ጋር አብሮ የተጫወተ ጓደኛ አለው ውያ። ኦኬ። ከዛ ለውያ ደወለለት። በረከት በምን ሁኔታ ነው ያለው ብሎ ጠየቀው። ውያን
ሲጠይቀው በረከት በዚህ ጉዳይ ላይ ነው ያለው አለው፣ ነገረው። ከዛን ይሄው አለው ትሬኒንግ ያሰራኝ በደንብ። ከዛ በኋላ ብቁ ሲሆን ደውልልኝ አለ፣ ያለው ሁኔታ ነገረኝ ሲል ከዛን ያንም ጊዜም እንትን አላለም፣ ወዲያው ነው በቃ ትሬኒንግ ጀምሯል፣ ይሮጣል ይጀምራል። አዎ ነው ምንም ፍጥነት ተጎሳቅዬ ነበረ። ይሄ አንዴ ትመለሳለህ ችግር የለውም ማለት ተጎሳቁዬ ነበር ማለት በሱስ ውስጥ አካልም ፊዚካሊም ቀንሼ ነበረ። ከዛን ያው ምንም ችግር የለም በሳምንት እመለሳለሁ እንዳለውም ምንም አግባቡ ትሬኒንግና ምግብ እረፍት ስወስድ ተስተካከልኩኝ። ትሬኒንጎችን እንደውም ፊሊፕ ዳውዝ ነበር ከኢልፓ መጥቶ አብረን ነበር እኔ ጋር ኮንትራት ይፈረም ነው። አሳማኝ ነበረ። ኮሚቴዎች መጥተው አይተው ነበርና ኑና እዩ ብቁ ነው ብሎ አሳይቷቸው በኮንፊደንስ ነው የፈረምኩት። በቃ ማለት ሌላ ተጫዋችም ማስፈረምም አልፈለገም። በመጀመሪያ ቀን ነው እንደውም አንድ ቀን የመጀመሪያ ቀን ቤንች አረጋ አስገባኝ። ሁለተኛ ቀን ነው ቤስት ያደረገኝ። ይገርማል በጣም ከዛ ፈር ነው በቃ ምንም በቃ ምን ያህል ጎል አስቆጠርክ? በሳይድ አጥቂ ነው የምጫወተው እኔ በተፈጥሮ ከኳስ ጋር ቁርኝነት ስላለኝ ሚድፊልድ ነው የምጫወታለሁ። በሳይድ ላይ ምንም ብዙ አሲስቶችን ነው የማደርገው። ከመስመር ነው የምትነሳው። አብይ ሞገስ በጣም አብይ ሞገስ እዛ ቡድን ውስጥ ነበር፣ አጥቂ ነበር በጣም ፊሊፕ ዳውዝ እነሱ ሁለቱ ይሆናሉ፣ እኔ ወይ ተደራራቢ አጥቂ ይሆናለሁ። ብዙውን የተወሰነ ጎል ነው ያገባሁት፣ ብዙ ነው አሲስት ያደረጉት። ለቡድኑ ግን ትልቅ ጥቅም ነበር። በጣም አብይ ሞገስና ፊሊፕ ዳውዝ የሚገርም ጥምረት ይመስለኛል። በጣም አብይ ሞገስ በጣም ድንቅ ከሚባሉ አጥቂዎች በጣም። ሌላ እዛ ስብስብ ውስጥ ማን ነበረ ታስታውሳለህ? ኤልያስ ማሞ ነበር። በጣም የሚገርም ስብስብ ነበር። ሳሚ ፍሌክስ ነበር። አይ ቆንጆ ስብስብ ነው። ከመጣ በኋላ ግን በስነ ስርዓት መግባት መውጣት ጀመርክ ወይስ ያቺ ነገር እንደተለመደች ነበር? ባንክ ቤት ተመለሰ ከጉዳት ከመጣ በኋላ? ወጣ ገባ ነው እንጂ እንደኔ ያለ አስፈሪ አይደለም። ወጣ ገባ ትንሽ ነው በስሷ እንጂ በጣም በጥንቃቄና አልጠነከርኩማ። ያ ነገር አለ እንጂ እንደዛ በጣም ይወጣ አይደለም። ከዛ በኋላ የርከው በቀጥታ ምናልባትም ባንክ ቤት ከነበረ ቆይታ ሌላኛው በረከት አዲሱ በድንቅ ሁኔታ የተገለጠው አዳማ ቤት ነው። ማን ነበር ያስፈረም? አዳማ ቤት አሰልጣኙ ማን ነበር? እሱ አባት አሰልጣኝ ሳይሆን አባትም ነው። አሸናፊ በቀለ ነው። አባቴ ነው የምትለው? አባቴ ነው የምለው። ለምንድን ነው? ከልጅነት ያሳደገኝ እሱ ነው። የት? ባንክ ቤት? ባንክ ቤት። እሱ ከዋናው ቡድን ጋር ተስፋ ቡድን ተቋቁሞ ነበረ። ዋናው ቡድን ጋር በምንጫወትበት ሰዓት 4 እኩል እንወጣለን። 4ቱንም አገባኝ። ከሰዓት ዋናው ቡድን በቃ ያስገባኝ እሱ። 4ቱንም አንተ ነው ያገባው? 4ቱንም እኔ ነኝ። ተስፋ ቡድን ነው ዋናው ቡድን ጋር ስንጫወት 4 እኩል ወጣን። 4ቱንም አገባው። ከሰዓት ዋናው ቡድን በሶስተኛ ቀን ነው ዋናው ቡድን አስፈርሞኝ ከመድን ጋር ፕሪሚየር ሊግ አጫወተኝ። በእርግጥም አባቴ ነው ባትል ይገርማል። አሸናፊ በቀለ ባለውለታ ነው ማለት ነው። በጣም ከባንክ ቤት በኋላ አዳማ ቤት ተገናኛችሁ? የፊርማ ምን ያህል ነበር ያኔ? ለአንድ አመት 200 ሺህ ብር ነው ሰጠኝ። ስንት ዓመተ ምህረት ማለት ነው? 2006 እስከ ሰኔ ማለት ነው። ለአንድ አመት 200 ሺህ ብር። በጣም ትልቅ ገንዘብ ነው። መኪናው የተገዛው በዚህ ፊርማ ገንዘብ ነው አይደለም? ባጃጅ እና ያው ግማሹ ያው ወደኔ ያው ፋይፌሉ አልተገዛም በዚህ ጊዜ። ዶልፊኑ አልተገዛም። ለሱ 2007 ኮንትራት ሳራዝም ነው። ለአንድ አመት ነው 6 ላይ። ከዛ ሻምፒዮን ሆነን ቡድኑን ወደ ፕሪሚየር ሊግ አሳደግን። የሚገርም ስብስብ ነበር። በጣም እንታከል አለማየሁ ይገርም ይቆጨኛል። ረጅም አመት እሱ ጋር ያ ድንቅ ልጅ በዛ ህይወት ውስጥ እስከ ዛሬ ድረስ እውነት ሀዘን ይሰማኛል። እስከ ዛሬ የኢትዮጵያ ሕዝብ በጣም ማየት የሚገባው ተጫዋች ነበር። ድንቅ ተጫዋች ነው። አስገራሚ ስብስብ ነበር። እስኪ ባንተ አንደበት እንዲወደስ እፈልጋለሁ።
ከሳምንታት በፊት የሰባተኛ ፖድካስት እንግዳ ሆኖ መጥቷል። ያ ኮከብ ተጫዋች ታከለ አለማየሁ። ከሱ ጋር አዳማ ቤት አብራችሁ ነበራችሁ። አሁን የገለጽክበት መንገድ ደስ ይላል፣ ግን ረገጥ አድርገ በደንብ ታኬን እንድታወድሰው። እንዴት ያለ ተጫዋች ነበረ ታከለ? በጣም ፈጣን፣ በጣም አብዶኛ፣ አንጀት የሚያርስ ነው። ይገኛል። በቃ የኔና የሱ ደግሞ ቁርኝታችን በጣም ከፍ ያለ ነው። ሳንተያይ እንተዋወቃለን። ምኑ ጋር እንዳለ ምን እንደሆነ እኔ በጣም ነው የምወደው። ያስገርመኛል። እውነት እድለኛ ነኝ እኔ እሱ ጋር በመጫወቴ ደስተኛ ነኝ። በጣም ደስ የሚል አገላለጽ ነው። እስኪ 200 ሺህ ላይ እንቆይ። አዳማ ቤት ስትፈርም 200 ሺህ ብር ለአንድ አመት ባጃጅ ብቻ ነው የገዛው በሱ? አዎ። ምን ያህል ማዘር የተወሰነ ብር ላኩኝ፣ በዛው እንትናለች። ባጃጁ ምን ያህል ነበር ታስታውሳለህ? 100 ምናምን ባጃጅ 100 ምናምን 110 ነው 100 ሺህ ነው። ውድ ነው። አይገርም? 2006 ላይ አዎ። እነ ቪት ስንት ነበሩ ታዲያ? 230 ነው ምናምን 220 ነው 230። ፌር አይደለም ግን ባጃጅ 100 ምናምን ሺህ ብር ነው። 100 ሺህ ብር? አዎ። ባጃጅ 100 ሺህ ብር መሰለኝ። 100 ሺህ ብር? አዎ። በጣም ውድ ነው። ተጋነነ በእውነት። አዎ። ቪትዝ 200 ምናምን እየተሸጠ በእውነት። አዎ። ልጆች ነበራቸው እንደውም ቪትዝ እናማ ነበራቸውና አስታውሳለሁ። በዛ ነው ያወቅኩት 220 ሺህ 230 ሺህ። እሱም ቆንጆ የሚባል ቪትዝ በጣም 2004 ሞዴል ካልሆነ በስተቀር 99 2000 ከዛ ይቀንሳል ብዬ አስባለሁ። አዎ ልክ ነው። ምርጡ ነው። ምክንያቱም ከዛ በኋላ የገዛ ሰው ስለማውቅ። መኪና ስለመግዛት ምናምን አላሰብክም ነበረ? ለማዘር ባጃጁን ገዛ፣ ለኔ ደግሞ ማለት ነገር አልነበረም? ቀጣይ አመት ላይ ነው። ቀጣይ አመት ላይ ኮንትራት ስፈርም። እሺ 100 ሺውን ባጃጅ ገዛ። 100 ሺውስ? አሁንም የቤት እቃ እንዳትለኝ፣ የቤት እቃው ቅድም ስለተሟላ እሱንም አጥዬ እኮ ወደ ቤት መጥቻለሁ፣ ትቼዋለሁ። እሱ ያ በዛ ህይወቴ ላይ ያለዛ መገለጽ በማይፈልገው የግል ህይወት ላይ እሱን ጥለው ሄዳል። እሺ ብዙ መጨናነቅ ስለማልወድ መቶ ምንም እውነት ነው። አዳማ እኮ ነው አገሩ። እዛ ደግሞ ይለያል በጣም። 100 ሺህ ብሩ በአንድ አመት ውስጥ አለቀ ማለት ነው። አልደረሰም። እዛ አንድ አመትም አይበቃም። በምን ያህል ጊዜ ማለት እንችላለን? በትንሽ ጊዜ ነው። እሱማ በጣም ቀላል ነው። አመት በጣም ብዙ ነው እንጂ እንዴ። እስቲ የአዳማ ቤት ለምሳሌ ሜዳ ላይ የሚገርም ስብስብ ነበረ እንዳለኝ መረጃ። ያ ስብስብ ከሜዳ ውጭም አብሮ ፈቴ ማለት ነገር አለ ይባላል። 10 ልንወጣ እንችላለን። 10 ተጫዋች። እስኪ ያን ስብስብ በተወሰነ መልኩ እናስታውሰው። አብሮ ፈታ የሚለውን ጀማ እነማን ነበራችሁ? አንዴ ምን ነገር መሰለህ እና ስሞቻቸውን መጥራት አልፈለግም አሉና አሹ እስቲ ስለ እናተ ያላችሁን ስሜት ግለጹ አለ። አንድ ተጫዋች ነው። ምን አለ? አሸናፊ በቀለ ነው። እሺ እስቲ ስለ ስብስባችሁ ስላላችሁ ነገር ፍቅራችሁን ነገር እስቲ እንዴት ነው ብሎ ሲል አንድ ተጫዋች በጣም እኔ እንዲህ አይነት እግር ኳስ ብዙ አመት ተጫውቻለሁ፣ እንዲህ አይነት ስብስብ አላየሁም። ወንድማማቾች በል በቃ በጣም በፍቅር ነው የምንኖረው። ተሰብስባችሁ ልትጠጡ? ስለዚህ ጠቅላላ ተሰብስበን ስለምንጠጣ ያውቃል፣ ይሰማል። አሸናፊ በጣም አስፈሪ፣ የሚከበር የሚፈራ አሰልጣኝ ነውና ያን ያሳለፍንበት መንገድ ይከብዳል። አሸናፊ በጣም አባት ነው፣ አስፈሪ አሰልጣኝም ነው። አዳማ ቤትም ይፈቀድልህ ነበረ መውጣት ምናምን ይፈቀዳል? በውስጥ ታዋቂነት ያው ባትለኝም እወጣለሁ። በረከት ማንንም አይሰማም ይባላል። በጣም አግሬሲቭ የሚባል ነውጠኛ ተጫዋች ነው። ታውቀው ነበር በጊዜው? አግሬሲቭ እንትን ነኝ፣ የዋ ነኝ። አይ ሜዳ ላይ እውነት አልሸነፍ ባይነቴ ያንጸባርቃል። እውነት ነው እንትኔን። ከሜዳ ውጭ ግን ሌላ ሰው ነኝ። ይደበቃለሁ ወይም እሄዳለሁ እንጂ እንዲህ ተጫዋችን መረብሽ እንደዚህ አይነት ባህሪም የለብኝም። እንደዚህ ራሴን ነው የምጎዳው። ሰዎች ላይ እንደዚህ ራሴን ነው የምጎዳው። ቅጣት ምናምን አትፈራም?
ቅጣት ቀልድ ነው ለእኔ በቃ። ተቀጥተህ ግን ከፍለህ ታውቃለህ? ምንም ውሰዱ ከፈለግ ምንም ቅጣት። ከዛን ከተቀጣው በኋላ እንደውም ማሳየው ፐርፎርም ይገርማል። አልሰስትም ሜዳ ላይ ከገባው ይሄ ተቀጥቻለሁ ብሎ አይምሮዬ ስለ ገንዘብ ጉዳይ ምናምን እንዴ እኔ ሜዳ ላይ ከገባው ያለኝን ነገር ነው የምሰጠው። ለዛም ነው ልቤን ስለሚያውቁም አይጨክኑም ኃላፊዎች አመራሮችም ያሉት ሰጣለሁ ያለኝን ነገር እንጂ ተያያዘ እንዲህ ስላደረጉኝ በራሴ ጥፋት ነው ደግሞ ብቀጣም የራሴ ጥፋት ነው አምናለሁ። ኃላፊነቱን ሙሉ ወስዳለሁ። አላርጎመጉም። ካንተ የወደድኩት ኃላፊነት የምትወስደው ነገር ነው። ማንም ላይ ነገሮችን ማላከክ አትፈልግም። ከጀመረን ድረስ እስካሁን ድረስ ለሁሉ ነገር ተጠያቂ እኔ ነኝ እያልክ ነው እየቀጠልክ ያለው which is በጣም አሪፍ ነገር። ወንድ ልጅ ለሁሉ ነገር ኃላፊነቱን እኔ ነኝ የምወስደው ካላለ ከባድ ይመስለኛል። ባለፈው ታኬ መጥቶ አንድ ያነሳነው ጉዳይ አለ። ታፌን በተመሳሳይ የሚያነሳው እስኪ ያንተን እይታ ፈልጓለሁ። በኢትዮጵያ እግር ኳስ ውስጥ በአንድም በሌላም የነበራቸውን ገንዘብ የነበራቸውን ንብረት ያጠፉት ተጫዋቾች እስኪ ዝም ብለው ተመልከተው አሉኝ። የዋዎች ናቸው። ኪሴ ኪስ ገንዘቤ ገንዘብ የሚሉ ናቸው። እስኪ ከሌን ተመልከት ይላሉ። የእውነትም ደግሞ አንተ ምናምን ሲታይ ከሜዳ ውጪ የዋ የሚባሉ ልጆች ናቸው። ከዚህ ጋር በተገናኘ የምትለኝ ይኖራል? እንዳስቀመጥኩልህ ነው። እጅግ ደካማ ጎን ያለን በሱ ጉዳይ ነው። እኛ ግን ይህን ሆነናል ብለን ለሌላው ትውልድ በዚህ ሁኔታ ላይ እንዲቀጥል ማድረግ የለብንም። ብልጥ መሆን አለብህ። ከእኛ መማር አለባቸው ሰዎች፣ ትውልዱም አሁን ላይ ያሉትም የሚመጣውም ትውልድ እና እነሱ የዋናቸው ተብሎ አሁንም የአይነት ትውልድ እንዲፈጠር ምናምን እድል መስጠት የለብንም። በደንብ የመጣውበትም ትውልድ ነቅቶ ቤተሰቡን የሚረዳ እገሩን የሚያግዝ ወገኑን የሚያግዝ ትውልድ መፈጠር አለበት እንጂ የዋነት ይሄ ምናምን አይሰራም። አሁን ይዞ መገኘት የመጣውበትን መንገድ ትልቁን ነገር ማካፈል ይሄ ልነግር ነው። በዛው አመት 2006 ላይ 200,000 ብር ተከፍሎ አዳማ ቤት በቆየበት አመት ምን ያህል ጎሎችን አስቆጠርክ ታስታውሳለህ? 20 ይሆናል። 20 ጎል። ፕሪሚየር ሊግ ላይ አልነበረም፣ ታች ነበራችሁ? አዎ ቶርናመንት ውድድር ነበረ። 2 ምድብ ነበረ። ከዛን ምድቦች ጠቅላላ ባህር ዳር ላይ ነበረ። 2006 አዲሱ የሚዛን ሰዓት የመጀመሪያ የተከፈተው በእኛ ውድድር ላይ ነው። እሺ 20 ጎሎችን ያስቆጠርክ አጠቃላይ አመቱን ሙሉ። የአመቱ ኮከብ አንተ ነበርክ ወይስ ሌላ ተጫዋች? ትክክለኛ አካሄድ ቢሆን ክርክሮች ሁሉ አስነስተው ጋዜጠኞች ብዙ በዚህ ጉዳይ ላይ ተነስተው ነበር ክርክሮች እና ይሄን ሁሉ አመቱን ሙሉ ያገባው ጎል በቶርናመንት ውድድር ላይ ይደረጋል እንጂ ያኛው አይቆጠርም ተባለ። በጣም ይገርማል። አንዳንዴ ላብህንም እኔንም በስህተቶች መታለፍ የለበትም። ይሄ መስተካከል ያለበት ነውና ከዛ በኋላ ተስተካክሏል። ግን ታሪክ መበላሸት የለበትም። እኔ ያን ሁሉ ጎል አግብቼ ዝም ብዬ መቀመጥ የኔ ያን ሁሉ ነገር ሰርተህ በሰዎች ያለን ክሬዲት ሳታገኝ ስትቀር ይከፋል። እዛ ታላላቅ ጋዜጠኞች ራሱ በዚህ ጉዳይ ላይ አንስተው በጣም ክርክር ነበረ። እኔ በጣም እውነት ለማውራት የውድድሩ ምንም ማጠያየቅ በረከት ያ ውድድር ላይ ከቶርናመንቱ በፊትም ቶርናመንቱ ላይ ሙሉ የባህር ዳር ህዝብ እጅግ በጣም ብዙ ህዝብ ነበር የሚያየው። በእውነት እስከ 30 እና 40 ሺህ ህዝብ ነበር የሚያየው። ስቴዲየም ተገኝቶ ላሳይ ይችላሉ ፎቶዎችን። እግዚአብሔር ምስክሬ ነው አለ። በጣም ሙሉ ለሙሉ በጣም ያ በረከት የባንኩ በረከት ተመልሶ ነበር ማለት ነው። አዳማ ላይ በጣም ወደ ፕሪሚየር ሊጉ ተመለሳችሁ። ፌሽታው ነበር፣ ደስታው ነበር፣ ሽልማትም ጭምር ነበራችሁ አይደል? አዎ ታስታውሳለህ? ሽልማቱን ምን ነበር የተሰጣችሁ? አዳማ ከንቲባው የሸለመን 110,000 ብር በደረጃ ነው። በደረጃ ነው። እስከ ህጻናቶች ድረስ እስከ 50,000 ብር ድረስ ሽልማት ነበር። ከ110,000 እስከ 50,000። አንተ ስንት ደረሰ? እኔ ቡድኑ አንበል ነኝ። አንበልም ጭምር ስለሆንክ
ያው ሁሉ ጎል አግብተህ እንደውም ከ110 ቢበዛ ነው እንጂ እኔ እንደዚህ ምንም 110 ቤስት የሚጫወቱ ልጆች እንትን ነው እንደ አገልግሎት። አዎ ውላ አለቀ። ለ2007 ደግሞ መፈረም ነበረብህ። አለ 2 አመት ፈርም ያለው። ስንት ነበር የፊርማ? 800,000 ብር። ከ200,000 800,000 ኦ ዳዊት ነበር እዛ አመት ላይ ሪከርድ ኢትዮጵያ ሁለተኛ እኛ ነበር ነው። ዳዊት እስጢፋኖስ ነበር እሱ የት እያለ ማለት ነው? ቡና የዳዊት ስንት ነበረ? አንደኛ እንደሆነ 1 ሚሊዮን ምናምን እንጃ። አዎ እንደዛ አካባቢ በላይ። ያንተ 2007 ክረምት ላይ ነው? አንድ ላይ ነው የፈረምነው። እኔ ቡና በጣም ኦልሞስት ንገረኝ እስቲ። እሺ ያ አመት ላይ በቃ ቡና በጣም በፍጹም ቡና ለመግባት ብዙ አካሄዶች ተሄደው ነበር። በጣም ግን አባቴን ማሳዘን አልፈለኩም። አዳማ ያን ሁለታ ይሰራል። አሰልጣኝ አሸናፊ በቀለ አባቴ እያለ ነው እየሰማ ከሆነ አባቴ ማሳዘን አልፈለኩም። አሸናፊ ግርማ ነው፣ አሸናፊ በቀለ ነው። አዳማን ያን ሁለታ ይመለስልኝን አዳማ ደግሞ ማስቀየም አልፈለኩም። በጣም ነው የምወደው አዳማን፣ መለየት አልቻልኩም። ቡና በጣም ብዙ ነገር ለማድረግ ዝግጁ ነበር። በጣም ያስገርማል። አባቴ ማሳዘን አልፈለኩም ስትል አሰልጣኝ አሸናፊ በቀለ በጣም እድለኛ ነው። ምክንያቱም በአንድ ተጫዋች አባቴ መባል በጣም ትልቅ ነገር ነው ብዬ አስባለሁ። 800,000 ብር የፊርማ አሁንም በጣም 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 ብዙ ገንዘብ ነው። 2007 ላይ ከመኪናው ጨዋታ ወጥተን ወደ ቤት ማደግ የሚችል ነው። መኪናው የተገዛው በዛ ጊዜ ነው። እስኪ የ800,000 ብር ስሜቱ እንዴት ነበረ? ያ ክረምት አጃቢ ነበረ ወይ? ስሜቱ እንዴት ነው ምናምን እስኪ አስታውሰኝ። ጦርነቱ ውድድር ልንጀምር ስንል እኮ ብሩ የተሰጠ እንጂ ክረምት ቢሆን ከባድ ነበር፣ ያልቅ ነበር። ክረምትን ያሳለፍነው በጥበብ ነው ያለፍነው። እንዴት ማለት? በ110 አለማየሁ ሁሉ በጣም ወደው ፕሬዝዳንት ነውና አዳማ በጣም እንደ ጓደኛ ነው። ወጣት ነው እንደኛ ነውና አሁን ሸገር መሰለኝ ፕሬዝዳንት ነው መሰለኝ። እሺ ብዙም ስለራኩኝ ብዙም አላወኩም። አሁን እንደዛ ጓደኛ ሲለኝ ነው ሰምቻለሁ። እሱ በጣም ጥሩ ወዳጄ ነውና እሺ የሻይ ብር ነው ልስጥ ያለው ወደ ቤት ሲሄድ ክረምቷን ማለት ነው። ክረምትማ ቢሰጥ ላይታሰቡሉ ይችል ነበር የመኪናው ሂደት ትንሽ። በዚህ አጋጣሚ ልንገርና የፊርማውን ገንዘብ በግማሽ ከአንድ ወር ምናምን በኋላ ነው የተሰጠንና እንደ ዱቄት እንደሚሆን ግድ ነው። ትክክል ነበር። ግማሹ ብር በኔ የፊርማ ቼክ በሚሰጠን ሰዓት ላይ አሸናፊ ለበረከት እንዳይሰጣል፣ ለሁሉም የሚሰጥ ለበረከት እንዳይሰጣል። ቀጥታ እሱ ነው ሄዶ ባንክ ጋር አዲስ ቡክ አውጥቶ ቡኩንም ቢመጣ እንኳን ማለት ነው በደንብ ይሁት የእናንተ ልጅ ነው የአዳማን በል ነው ብሎ ነግሮ ለማያውቀው ለሚያውቁኝም ለማያውቁኝም ባንክ ሰራተኞች ነግሮ እንዳላወጣ ይዞ ግማሹ ሲመጣ የተገዛ ነው። አሰልጣኝ አሸናፊ በቀለ አባካኝ ሳይሆን አውዳሚ መሆንን በደንብ ስለዚህ እንዳይወጣ ተባልክ። ለሌሎቹ ይሰጥ፣ ለሱ እኔ ስመጣ ነው የሚሰጠው ነው። በጣም ደስ የሚል ውሳኔ ነው። ምን ያህል እንደ ልጁ እንዳየ ነው ይሄ ነገር የሚናገረው። የመኪናው ሀሳብ እንዴት መጣ? ብሩ ስለበዛ ወይስ እንዴት ነው? አሁን ቅድም ያስቀመጥኩልህ ይሄን ነው። ወይ ተጫዋች መሬት ይገዛል ወይ መኪና ላይ አብዛኛው የሚሆነው ነው። ይሄ ሰፋ ባለ የተለያዩ መንገዶች ብራችንን ማስቀጠል ኢኮኖሚያችንን ማሳደግ የምንችልበትን መንገድ ብዙ የለንበትም እና አብዛኛው የምትሄደው ወደዛ ነው። ቤት ነው ወይም ደግሞ መኪና ነው። ከሌላ ምን አብዛኛው የምናየው ነው። እግር ኳስ ተጫዋች ማናጀር የሚያስተዳድረው አካል ከጎኑ ሊኖር ይገባል። በጣም በብዙ ዘርፍ ኢኮኖሚ ማስፋት ይቻላል። በደንብ አይደለም ላንተ ከቤተሰብ አልፈው ብዙ ሰው የምትረዳበት መንገድ እዛ ገንዘብ መሆን ይቻላል። አሁንም አረፈደም ማድረግ ይቻላል። አጠገብ ጥሩ
ማናጀር ካለ በደንብ አንተ ሜዳ ላይ ፎከስ እንድታረግ እሱ ደግሞ ነገሮችን በአንተ ስም እንዲቆጣጠር ማድረግ ይችላል። መኪናውን አዳማው ነው የገዛው ወይስ አርባ ምንጭ ነው? አዳማ ነው የተገዛው። ነበር አሸናፊም አባቴም ነበረ አይቷል። ዶልፊን አይቷል። እሱ በጣም አምኖበት ነው የተገዛው። በጣም ጥሩ ይዘክላል። እስከዚህ ድረስ ነው። የምርህ ነው? ዶልፊኑ ሲገዛ አሰልጣኝ አሸናፊ በቀለ ነበረ። በእውነት ነበረ። አባቴ ባትለው ይገርማል። እንዳትጠፋ እኮ ነው አይደል? አዎ እንዳልጠፋበት ነው። አሪፍ ይዞታ ላይ የነበረ ዶልፊን ነው። በጣም ደስ የሚል ነው። ስንት ነበር የተገዛው? ወደ 600,000 ብር ነው። 600,000 ብር መስመር እንዲሰራ ነው ወይስ ለምን ነበር የተገዛው? አዎ እንደዛ ነው። መስመር እንዲሰራ ነው እና ገቢ እንዲያመጣ ማለት ነው። 600,000 ብሩ ቀሪው ጉዳይ ቤተሰባዊ ነገር ስላለው እንለፈውና ቀሪው ገንዘብስ እሱም ፈታ ተባለ። የተለመደ ነው። ከዛ በዛ ዓመት የነበረን ፐርፎርማንስ እስኪ ሜዳ ላይ የነበረው ነገር ደግሞ እናንሳ። ምን አይነት በረከት አዲሱ ነበረ? ወደ ሊጉ መጣችሁ፣ ቆንጆ ገንዘብ አገኘ፣ መኪና ተገዛ። በሁለት ሴሎች የተፈተነው በረከት አዲሱ አዳማ ላይ እንደ አዲስ ተወለደ። አስታውሳለሁ አዳማ ላይ መጥቼ ኳሱን እንኳን ተመልክቻለሁ። የአዳማ ከነማ ደጋፊዎች በታላቅ ኩራት ከሚጠሯቸው ስሞች አንደኛው በረከት አዲሱ የሚለው ነበረ። እስኪ ያ ስብስብ ሜዳ ላይ የነበረውን አቅም ንገረኝ። አንተም በግል ያሳለፈው ጊዜ። ቃል ተገብቶልን ነበርና ድጋሚ ከ1 እስከ 5 ከወጣችሁ ሽልማት እንሰጣቸዋለን ብሎ ከንቲባው፣ በጣም ደስ የሚል ከንቲባ ነው። ለእግር ኳስ በጣም ከፍተኛ ስሜት ያለው ከንቲባ ነበሩና እሺ 1 እስከ 5 ከወጣችሁ እንሰጣለን ሽልማት ብለዋል። ሽልማቱ ተገለጸ በደንብ። አይ ገንዘቡን እንትን አላለም እንጂ በቃ ቃል ገብተዋል። እሺ በመጨረሻ ቀን ነው 3ኛ ያጣ ነው። የሚገርም አንድ ቀን አልተሸነፍንም በሜዳችን። በጣም የሚገርም ሜዳው ላይ ምርጥ አዳማ ነበር። በጣም አንድ የመጨረሻ በአርባ ምንጭ የተሸነፍ ነው በትውልድ ከተማ አዳማ ላይ ተሸንፈን አናውቅም። የሚገርም ጊዜ ነበር። እስኪ ያን ስብስብ እስኪ እናስታውሰው። በጣም ድንቅ አዳማ የነበረበት ጊዜ። ምናልባት አሸናፊ በቀለ ከተሳካላቸው ቡድኖች በቀዳሚነት ከሚነሱ አንደኛው የአዳማ ነው። እስኪ ስብስቡን እናስታውስ። አንተ አለ፣ ታከለ አለ፣ ኦኪቲ ግማሽ ላይ መጥቷል፣ ዮናታን ከበደ። አቤት ኦኪቲ ወንድሜ ነዘሪሁን ምን አይነት ተጫዋች ነው! እባክህ የሀገር ልጅ እስኪ አወድስልኝ። ልክ ቅድም ታከለ አለማየሁ እንደገለጽ ነው ወንድሜ ነዘሪሁን የአማካይ ወይም የሚድፊልድ ልክ ነው እሱ። በቃ አብዶ ይሰራል፣ ፋይናል ኳስ ይሰጣል፣ ረጅም ኳስ ይሰጣል፣ አጭር ኳስ ማለት ሚድፊልድ የሚገባውን ሁሉ ያሟላ ተጫዋች ነው። ጎል ያስቆጥራል ከፈለገበት ኤሪያ። ውብ ነው እግሩ ላይ እንዴት እንደሚያምር አቤት ይገርማል። ይችላል በጣም ማርያምን እንዴት እንደሚችል። እኔ በኢትዮጵያ ሀገር ኳስ ውስጥ አንደርሬትድ ከምላቸው ተጫዋቾች መካከል አንደኛው ወንድሜ ነዘሪሁን ኦኪቲ ነው። እሱም ግን ከሜዳ ውጭ ያው ፈታ ስለሚል አንድ ምድብ ነው አይደለም? አንድ ምድብ ናቸው። የሞት ምድብ ነው። ታከለም አንተም ኦኪቲም በጣም የሚገራርም ልጆች ነበሩ። እሺ ሌላ እባክህን። አማሃል። እሺ አማ በጣም ኃይለኛ ነው። ማንን ልግለጽልህ? በጣም ደስ የሚል ሱሌማን መሐመድ አለ። መሪ ሱሌማን መሐመድ መሪ ነው። በቃ እኔ ዝም ብዬ እንደዚህ ነው እንትኑ ላይ እንጂ ምንም እኔ ግልጽ ሆኜ ነው የነገርኩት። ይሄ ልጅ እያለ እኔ አንበል መሆን የለብኝም ብዬ ነው ሰጥቼ ኃላፊነቱን እንደሱ የሰጠሁት። ለእውነት ለአባቴ ነገር ሰጠው። አንበል ሆነ። አሁን ሰጠሁት። አይ በረከት የሚገርም ስብና እኮ ነው ያለ የእውነት። እኔና አባቴ ነው የምናውቀው ይሄን ጉዳይ። ስጠው በቃ ለሱ የሚገርም ልጅ ነው። በጣም ብዙ ክለብ እኮ ነው የተጫወትነው እሱ ጋር የብሔራዊ ቡድን ደረጃ ባንክ። ሱሌማን ጊዮርጊስ ምርጥ ዲፌንስ ነው አይደል? እንዲህ የማይደክመው ተርሚኔተር በለው። ሌላስ እስኪ የምታስታውሰው? ዮናታን ከበደ አልነበረም እንዴ? ዮናታን እንዴ በግማሽ ዓመት 110 ምናምን ነው ምናምን ያገባ ሰው እኮ ነው። አንዳንዴ
አንዴ 2 አገባ ዮናታን። አዎ ሲዳማ ላይ። እሺ አንደኛ መቼ እኔ ነኝ ፔናልቲ እና ራሴን የጠለፍኩት። እሺ አይ ነኝ ያለ እሺ ሰጠው አገባው። አትሪክ ሰራ እንዴት እንደተደሰተን እና ኦኪቲ ያለበት ቡድን ውስጥ እንዴት ብለህ ነው ጎል በጣም እኮ በቃ ሙከራ ነው ምንድነው በጣም ማለት የአዳማ ደጋፊ በጣም በእውነት በእኛ በጣም ነው የተደሰተው። በእውነት አይቷል፣ እግር ኳስን አይቷል። በእኛ ከአዳማ መርካቶ በጣም ቀርቦኝ የመጣሁት ያ ጊዜ ይመስለኛል። በጣም ድንቅ ጊዜ። ዮናታን ከበደ ነበረ የጋበዘኝ አዳማ ለመጀመሪያ ጊዜ ያየኋትም ያኔ ነው። ዮናታን ከበደ በእግር ኳስ ዘመኑ አሪፍ ጊዜ ካሳለፈባቸው ዓመት ግማሽ ዓመት ነው የመጣው። ግማሽ ዓመት መጥቶ 11 ወይ 12 ያገባው ያው እንደዛ። ኦኪቲ አለ፣ ታከለ ከመስመር ይነሳል፣ አማ በዛ ጋር አለ፣ እነ ጄምባ አሉ፣ እነ ዳግም አስቻለው አሉ። ማንን ልቁጠር? እነ ወንዴ ዲፌንስ ላይ እነ ዲሜ አፍሪካ አብርሃም መጥቶ ነበር። አብርሃም ይሳቅ በጣም ጓደኛዬ ነው። ባንክ ቤት ቡና ቤት ከኛ ቀድሞ ከባንክ ያደገ መካሬ እየሰማ ሊሆን ይችላል። አሁን ገና ሳይተላለፍ ጎረቤት ስለሆነ በጣም ጓደኛ መካሬ የልብ ወዳጄ ነው። በጣም ነው ማከብረው የምወደው። እዛ ስብስብ ውስጥ አለበት የሞት እንትን ውስጥ የጨብሲ ቡድን ውስጥ አለ ግን እሱ ስርዓት ያለው ብሎ በጊዜ ብሎ ነው የሚመለሰው። እንደዚህ እኛ እንትና የሚያመሸው ጀማ የትኛው ነው? ከባድ ነው። የሚያመሸው ጀማ የታወቀ ነው። በጣም በጣም ድንቅ ጊዜ ነው። ያው ዮናታን ከበደ ጎል ካስቆጠረ በኋላ የሚያሳያት እንትን አለች። ምንድነው የምትለው ታስታውሳለህ? እንትን ነው ማየው ምን ነበር ያሳያል። ጌታ እኮ ነው ዮናታን ከበደ ጎል ካስቆጠረ በኋላ ጌታ እኮ ነው የሚል ያሳያል። እዚህ ፖድካስት ላይ ብዙ እንዲያወሩ ከምፈልጋቸው ሰዎች መካከል አንደኛው ዮናታን ከበደ ነው። ሌላኛው ወንድሜ ነዛሪን ኦኪቲ ነው። እየሰማችሁ ነው። ኦኪቲ የሀገር ልጅ ነው፣ አርባ ምንጭ ነው። ዮናታን ደግሞ ኡጋንዳ፣ አዲስ አበባ እያለ ነው እንትን የሚለው። የሚገርም ስብስብ አነሳን። የአዳማ በጣም የሚገርም ጊዜ። ስንተኛው ናቸው ጨረሳችሁ ማለት ነው? በመጨረሻ ጨዋታ ተሸንፈን ነው ሁለተኛ ነበር ነው። ሶስተኛው ናቸው። ታዲያ ቃል ተከበረላችሁ? እውነት ተከብሮልናል። እኔ እንደውም በሚቀጥለው ዓመት ወጥቻለሁ እኮ ግን ካለውበት ከሲዳማ ነው ጠርቶን። ስንት ሰጧችሁ? 70 ሺህ ብር ሸልመውናል። የወጣንም ልጆች ጠቅላላ በጣም ሊመሰገኑ ይገባ አስተዳደር ያላቸው ነበር። አዳማ ለምን ለቀቅ? ገባን ነው እሱ። የማይነገር ነገር አለው ወይስ ምንድን ነው? አይ ያው የብቃት የምናምን ጉዳዮች ሳይሆኑ ያው ተወሳሰበ ስለሆነ ኮንትራት እያለኝ ኮንትራቱ ተከፍሎ 800 ሺህ ብር ተከፍሎ ሁለት ዓመት ፈረመ ነበር። ግማሹ ተከፈለ። ሲዳማ ገባው። ለተመልካቾች ሳልፈልግ ነው በቃ ብዙ ታሪክ ስላለው ያው መነገር የሚችል ከሆነ የአዳማ ከነማ ደጋፊዎች አያውቁም። እኔ የወጣው ነው የሚመስላቸው። እኔ ሳልፈልግ ነው የወጣሁት። ባይዘው መንግስቱ ሊከበርና ላመሰግነው የሚገባ ሰው ነው። የሲዳማው መንግስቱ ሳሳሙ በጣም ነው የሚወደው እኔን። መንግስቱ ሳሳማው በጣም ትልቅ ሰው ነው። ሊከበር ሊመሰገን ይገባ ሰው ነው። ብዙ ለፍቷል፣ እግር ኳስ ብዙ ደክሟል። እሱም ወደ ሲዳማ ወደ መንግስቱ ሳሳማው ከመሄዳችን በፊት ቤኪያችን ምናልባት እያጠራ ነው እንድንሄድ ቀደም ሲል የግል ህይወትህን የማይነኩትን ነገሮች እኔም እንዲነገር ስለማልፈልግ ከመኪናው ጋር ያለው ኮንዶሚኒየም ላይ ጥልሃት ሄድከው የቤት እቃዎች ምናምን በተወሰነ መልኩ አልፈኗል። ያው ትዝታ መቀስቀሱ ምናምን ስለሆነ የአዳማ ከነማ ደጋፊዎች በቅርበት የማውቃቸው አሁን ድረስ ከሚጠይቁኝና ከሚቆጫቸው ነገሮች አንደኛው ያ አዳማ ያ ድንቅ የነበረው ስብስብ አለመደገሙ ነው። በጣም ድንቅ ጊዜ ነበረ። ሱራ በረከት እኮ 800 ሺህ ተከፍሎት 1 ዓመት እኛ ቤት የሚገርም ጊዜ አሳልፈዋል። ከዛ በኋላ ግን ወደ ሲዳማ ቤት ሄደ። የሆነ እንቆቅልሽ መሀል ያለ የሚል ነገር ይነሳል። እግር ኳሳዊ ከሆነ ብናነሳው ደስ ይለኛል። እግር ኳሳዊ ነው እኮ ምንድነው? ምንም ማለት ምንም የሚካበድ እኮ ነገር አይደለም። አባቴ ወሰነብኝ በቃ ግልጽ የሆነ
አሸናፊ በቀለ አታድርግ ያለኝን ነገሮች ያው ከመጠጥ ጋር የተያያዘ ነው ነው። ከዛን አታድርግ ያለኝን ነገር አድርጌ ተገኝቻለሁ። ከዛን አለማየሁም ገብቶ ነበር ጣልቃ። እዛን ክለቦች ቡናም ድጋሚ ለመውሰድ ነበር፣ ደደቢትም ነበር፣ ሲዳማ እንዲሁ ልቤ በቃ ደስ አለው። ሲዳማ መንጌም በጣም ፈልግ ነበር ከልጅነቴም ጀምሮ ከፕሮጀክት ጀምሮ ያውቃል። መንግስቱ ተሰማ በጣም ይወደኝ ነበር። ከአሰልጣኝ አሸናፊ በቀለ ጋር ተለያያችሁ? ከዛ በኋላ አብራችሁ እንጂ እኔ አዳማን እውነት ለማውራት በሊናይም አስቤም አላውቅም። ከአዳማ እወጣለሁ የሚል ብዙ ረጅም ዓመት አዳማን ማገለግላለሁ የሚል በጣም ይቆጨኛል። በይቅርታ መፈታት አልተቻለም ነበረ? ምክንያቱም አንተም እንደ ልጅ አሁን ድረስ አባቴ እያልክ ነው የምትጠራው። ይቅርታ መባባል አይቻል? ምክንያቱም መኪና ስትገዛ እንኳን ምን አይነት መኪና ነው ብሎ አብሮ እስከ ፍተሻው ድረስ የነበረ ገንዘብ እንዳትሰጡት ብሎ ስለ ነገ የሚያስብ ከዚህ በላይ አባትነት አለ ብዬ አላስብም። አንተም ያ ግዳንግድ ግዙፍ ውለታውን ሳትረሳ ዛሬም ድረስ አባቴ እያልክ የምትጠራውን ሰው በይቅርታ መተላለፍ አይቻልም ነበረ? ሰዎች ጣልቃ ይገቡ ይመስለኛል። ለሱ ኢንፎርሜሽን የሚያደርሱበት መንገድ የሰማሁት መሀል ላይ አለ የሆነ አለ። እሱ በጣም እስከዚህ ድረስ እንደሚሆን እኔ ያላልኩትም ነገሮች ሁሉ ይደርሰው ነበር መሰለኝ። እኔ እንጃ። እኔ አሁንም አባቴን ማስቀየምም እኔ ምንም ነገር አላደረኩም። የደረሰበት መንገድ ምናምን ግን እንጃ ከፍቶታል። እኔ አሁንም ይቅርታ በዚህ ፖድካስት ጠይቀዋለሁ። ከዛ በኋላ ተገናኝታችሁ አታውቁም? ተቃራኒ ቡድን ሆነ ምናምን ሰላምታ ምናምን የለም? ያው ታውቃለህ፣ ያንን ተንገብግበህ የምታቅፈው አባትህን ናፍቆ ጠረኑ ተሸማቀ አግብቻለሁ። አሁን እሱ ላይም ተመልሻል። ሲዳማ ገብቼ ጎል ሲዳማውን አዳማ ላይ አግብታል። ጨፈርክ? የሆነ ታሪክ ነበር። ተመልሼ ምናምን ጥሩ አልነበርኩ። አዳማን ባየው ቁጥር በቃ ውስጤ ስመለስ ሲሆን በቃ ልክ አልሆነም። ሳልጨርስ ነው ቁጭት አለ። አዎ አዳማ ጋር አልጨረስኩም። እውነት ለማውራት አዳማ ጋር አልጨረስኩም። ሳልጀምር ነው የወጣሁት። ብዙ ታሪክ እሰራለሁ ብዬ ነበር። የሚፈልጉት ነገር አሳክቻለሁ፣ ግን ብዙ መሄድ ነበረብኝ። ባላደረኩት ምናልባት ያችን ነገር ባላደርግ ኖሮ አዳማ ቤት ያለኝ ቆንጆ ቆይታ ይቀጥል ነበረ። ምን አምትለው የጸጸት ስሜት አሁንም ድረስ አለ? እውነት አለ፣ ይጸጽታል። አዎ ቤኪያችን ከአዳማ ጋር የነበረህን ቆይታ ከአሸናፊ በቀለ ጋር ባለመግባባት ተለያያችሁ። ሌላኛው ባለውለታዬ ብለህ ያነሳው በኢትዮጵያ እግር ኳስ ውስጥ በአንድም በሌላም በአመራርነት ከሚጠቀሱ ስሞች አንደኛው መንግስቱ ሳሳሞ ነው። ሲዳማ ቡና ሲነሳ አብሮ የሚነሳ ስም ነው። መንግስቱ ሳሳሞን በተወሰነ መልኩ እያነሳ ነበረ። እስኪ ሲዳማ ቤት እንዴት እንደሄድክ፣ ከሲዳማ ቡናው ዋና አመራር መንግስቱ ሳሳሞ ጋር የነበረ ቆይታስ በተወሰነ መልኩ እናንሳው እስኪ። እውነት ሲዳማ 3 ክለቦች ነበሩ የደወሉልኝ። ቡና፣ ደደቢት፣ ድጋሚ ቡና መቼም በጣም ረጅም ዘመን ነው። ከባንክ ከማፍረስ ውል ከማፍረስ ከልጅነቴ ከቢ አድጌ ማለት ነው። ከዛ ጀምሮ ቡና ይፈልግ ነበር እጅግ ደምን በጣም ብዙ አመት እና ኢትዮጵያ ቡና አንድ የፈለገ ካዳማ ስትወጣ ደደቢት 2 እና ሲዳማ ቡና። ለምን ሲዳማን መረጥክ? እውነት አላውቅም። እንትኑ ገዛኝ በምትፈልገው መንገድ ከልጅነትህ ጀምሮ በጣም ወድህ በቃ አንድ ጊዜ እኔን ማሊያ ለብሶ ቢጫወት ብዬ የምመኝ ልጅ ነህና እባክህ አናግረኝ አለ መንግስቱ ሳሳማ። እውነት ምንም አላልኩም። ለጓደኛዬ እንዲህ ብዬ ነገርኩት። ኮንትራት አለኝ አውቃለሁ፣ እሱን ጨርሻለሁ አለኝ። ከአዳማ ጋር ያለውን ነገር ምናምን ጨርሻለሁ፣ አታሳስብ፣ ዝም ብለህ ተነስተህ ና ነው በቃ ተነስ፣ ጠዋት ና። እውነት ለማውራት በዛ አመት ላይ እንትን ተቀይሮ ነበረ፣ ወደ ደሞዝ ተቀይሮ ነበረ። እሺ የፊርማ ገንዘቦች እሺ ወደ ደሞዝ ተቀይረው ነበርና ግማሽ እንትኑን ከፈለ፣
የአዳማ ደሞዝ ኖርማል ደሞዝ ነው። ፊርማ ገንዘብ ይሰጣል። ኖርማል ደሞዝ ነው እዚህ ከፈለው እንጂ ከዛ ውጪ አይከፈለም። ሲዳማ ቤት ደግሞ ልክ በመጣበት ሰዓት የኢትዮጵያ የገንዘብ ዝውውሮቹ በደሞዝ ሆነ። የፊርማው ቀርቶ ይካፈልና እሱ ወራዊ እንዲሆነ። እሺ እሱ በራሱ መንገድ ነው። ያን ከፈለ። እሺ ለኔ የሚሰጠው ገንዘብ ከዛ ጋር ሲሆን ከፍተኛው ተከፋይ ነው የሚሆነው። አሁንም ሲዳማ ቤት ከፍተኛ ተከፋይ ነው። ግን ያ ገንዘብ እንትን ብሎ ነበር። ግማሹ አዳማ ተከፍሎ ነበር። ወዲያው ነው መጣው። እዛ ውል ይሰጠዋል። ሂድ ላከኝ። ቀጥታ ሄድኩኝ። አለማየሁ ጣልቃሪ ገብሬ በቃ አባቴም እንዲህ ከሆነ በቃ በሰላም ይሻላል፣ ሌላ ነገሮች ከሚፈጠሩ በቃ የወደድኳችሁ ይለያለሁ እንጂ እስከ እውነት ለማውራት አዳማ ስመለስም ወደ እንትኑ መለስልና ህዝቡ አያውቅም ነበርና ይሰድበኝ ነበረ። በጣም ነበር የሚወዱኝ። ያው ዛሬ አውጥቻለሁ ነገሩን። በረከት ይወጣ ይባል ነበር። አዎ እውነት ይወቁ። ሳልፈልግ ነው የሄድኩት፣ ግን የተባረከ ጥሩ ሰው ጋር ሄጃለሁ። ሲዳማ ቤት ወራይ ደሞዝ ስንት ነበረ? በጊዜው ማለት ነው። ከፍተኛ ተከፋይ ነበርክ? እውነት ነው። ነዴኮ ነበሩ። ብዙ የአገር ልጆች ነው ያሉት ልጆች ነው። ሙሉዓለም፣ አንተነህ፣ አቤ፣ ባቢ፣ እምሻው እንዳለ ቆይ የደሞዙን ጉዳይ እናንሳውና የአርባ ምንጭ ልጆች በሲዳማ የሚል አንድ አጠር ያለች ግጥም እናቀርባለን። ስንት ነበረ ወራይ ደሞዝ? እንዲህ ከፍልሃለሁ ነው ያለኝ። ወደ 35,000 2008 ማለት ነው። በጣም ትልቅ ወራዊ ለአዳማ የሚከፈለው ተከፍሎ እሱ ይጨምር ደግሞ በጣም ብዙ ነው። ካልተሳሳትኩኝ ከፍተኛ ተከፋይ ከሚባሉት አንደኛው አንተ አለ፣ ፍጹም ተፈሪ ፈቹል አለ። ፈቹል ያለ አንድ አመት ከቆይታ በኋላ ከፍተኛውን እኔና እሱ ከአንድ አመት በኋላ በዛኝ ሰዓትም ያው በመጀመሪያው አመት ላይ ፈቹል ኮንትራት ነበረው። በዛ ሰዓት ላይ ዴኮ ነው አንደኛ ተከፋይ። አንቱ ዴኮ፣ ሙሉዓለም መስፍን፣ አንተነህ ተስፋይም ከፍተኛ ተከፋይ ነው። በጣም የሚያስገርመኝ ሲዳማ ቡና ቤት ቋሚ 11 ሆነው ከሚጫወቱ ልጆች ካልተሳሳትኩኝ 4 ወይ 5 የአርባ ምንጭ ልጆች ነበራችሁ። የአርባ ምንጭ እግር ኳስ እንደ ቡድን እንደ ተጫዋች ብናየው ፕራይም ታይሙ ያ የእናንተ ዘመን ይመስለኛል። እነ ቅዱስ ጊዮርጊስ ቤት ትላልቅ ቡድኖች የአርባ ምንጭ ልጆች ነበሩ። ሲዳማ ቡና ቤት አንተ አለ፣ ቋሚ 11 ውስጥ አንተ አለ። ሌላ ማን አለ? በአንተ አንደበት ይገለጽ። ትርታይም አለ። ትርታ አንተ የረሳው እንዴ? በጣም ይገርም ተጫዋች፣ የተረሳ ልጅ። የሰፈሬ ልጅ ነው። ትንሽ ከምንርቀው አቤና እሱ ቅርቤት አላቸው። እሺ አንተ አለ፣ እኔ ያለው አንቱ አለ፣ አንተነህ ተስፋዬ አለ፣ ዴኮ ሙሉዓለም ዴኮ አለ፣ እኔ ዴኮ፣ ባቢ፣ አንተነህ፣ ትርታዬ፣ እምሻው። ባቢ ማለት ተመስገን። እንዳለ ከበደ ጀግናው እንዳለ። አርባ ምንጭ እኮ ማዕፀነ ለምለም ናት። በጣም ተመስገን ካስትሮ እንዴት ያለ የመስመር ተከላካይ ነው። ሁሉም ቦታ የሚጫወት እኮ የገባለት ህይወቱን ሰጥቶ የሚጫወት ልጅ ነው። ትንሿን አርባ ምንጭ ሲዳማ ቡና ቤት መስርታችሁ ነበር ማለት ነው። ስብስቡ እንዴት ነበር? ያ ስብስብ እርስ በርስ የመግባባቱ ምናምን እንደው ምን ይባላል መሰለህ፣ አርባ ምንጭ ሲዳማ ነው የሚባለው። ሲዳማ ቡና ሳይሆን አርባ ምንጭ ሲዳማ። ጭራሽ አሰልጣኙም አለ አይደል እንዴ? አሌኮ ነው። አዎ ይገርም ነው። ቆይ እናንተ የአርባ ምንጭ ልጆች እንዳለ እዛ ላይ ያው የአንድ ሀገር ልጆች ናችሁ፣ ጥሩ ተግባቦት ይኖራችኋል። ሲዳማ ቡና ቤትስ ከሜዳ ውጭ የነበረ እንዴት ያለ በረከት ነበረ? ከሜዳ ውጭ እንኳን ሌላ ግሩፕ አለ። ከነዚህ ውጭ ከሜዳ ውጭ ሌላ ግሩፕ ነው። እኔ አዩካ፣ አቤጋ፣
አዩካም እዛ ሲዳማ ቡና ቤት ነበር በዛ ጊዜ ነበር። በጣም መወዳቸው ጓደኞቼ ናቸው። አቤጋም ሲዳማ ነበር። አቤጋ እነሱ አዩካ ናቸው በጣም ጓደኞቼ። እዛው ሲዳማ ቤት ነበሩ። በጣም አቤጋ ከወጣት ከታዳጊ ከወጣት ብሔራዊ ቡድን ጀምሮ አቤጋ ጋር ብሔራዊ ቡድን ሁሉን አብረን የተጫወት ነው። ስለዚህ ከሜዳ ውጪ ዘነበ ከበደ፣ አዩካ፣ አንዱዓለም ንጉሴ፣ አቤጋ አብራችሁ ነው ተፍታ የምትሉት? አለ ያ ግሩፕ የውጪ ግሩፕ እነሱ ናቸው። እዛም ቤት እያላችሁ እስከ ጥግ ነበረ ፈታ የምትሉት? ምንም ግልጽ ነው። ዘነበ ከበደ አዩካ እንዴት ያለ ተከላካይ ነበረ ሜዳ ላይ? ሰው እንዴት ከዛ ሰውነት ውስጥ ያን ጉልበት ያወጣል? እኔ እንደዚህ አይነት ሰው አይቻላገው። የሚገርም ገለጻ። እስኪ እባክህ አብራራው። ሰው እሱን አይቶ አሁን በጣም የሆነ የሚወረውሩ ይመስላል። የሚገርም ጉልበት ነው ያለው። አለት ነው አለት። እኔ ሰው እንደዚህ አይነት ጥንካሬ ነው በህይወቴ አይቻላገው። የሆነ ጉልበተኛ ልጅ ነበርና ተጣሉ ሜዳ ላይ። እሺ ከሆሳና ጋር ስንጫወት ማል ሚድፊልድ ማን ነበር ሰው በጣም ጉልበተኛ ነው። እሺ እዛም ተነጋገሩና እሺ እንገናኛለን እዚህ ዋረን ማለት ነው። ወነ ኳስ ላይ ተገናኙ። እግዚአብሔርን ኳሱ እዛው ጸጥ ነው ያለው ኳሱ ስብላ። የምርህን ነው? እግዚአብሔርን ሁለቱም ጉልበተኛ። ከዛ አይ አላውንም ድጋሚ ተዋለ ጠብቀኛ ነው። ድጋሚ ሁለተኛ ተገናኙ። ልጁ ከጥቅም ውጭ ነው የሆነው። በጣም ጉልበተኛ ልጅ ስሙ ጠፍቶብኛል። ልጁ ኳስ ያቆመ ይመስለኛል። እኔን እንደሱ አይነት ጉድ እንዴ ከማል ሜዳ እኮ ቅጣት ምት ያገባል። እግዚአብሔር ከእንትኑ ጋር እኔ ያዩካ የሚገርመኝ ቤኪያችን በዛ ሰውነት ምን አይነት ጥንካሬ! በጣም ደግሞ አንድ ቂም ከያዘባ አይሰማም እንዴ። በቃ እኮ ወሬ ያበዛ። በቃ የሚያስቸግር ካለ አዩ ነው የምንለው እኮ ሄዶ በቃ ምን ያ ቃል አመታቱን ይሄ ካርድ ምናምን ናን አይደለም። በቃ ምን እንደሚያደርግ ሽባው ነው ይወጣሉ ልጆች። ይሄ ተንኮል ምናምን ይሄ ልቡ አይደለም። ልቡ በጣም ምስኪን ልብ ነው። ሜዳ ላይ ግን አይሰማም እንዴ። በምን ልክ ነበር? እስኪ ዘነበ ከበደ አዩካ ሜዳ ላይ በጣም አግሬሲቭ የሆነ ተጫዋች፣ የመስመር አጥቂዎችን የሚያስቸግር ጎሸም የሚያደርግ ተከላካይ ነው። ከሜዳ ውጭ ግን በጣም የዋህ ያለውን ሁሉ ለመንገደኛ ካልሰጠው የሚል አይነት ተጫዋች ነው። አስታውሳለሁ የዩኒቨርሲቲ ተማሪ ሆኜ ሐዋሳ ላይ ዘነበ ከበደ አዩካ መጥቷል ተብሎ ቤቶቹ ላይ ይዘጉ ነበር በስሙ። በምን ልክ ነበር የምትፍታቱት? በምን ልክ ነበር ኢንጆይ የምታደርጉት? አቤጋ ነው በጣም አዩካ ደግሞ እንዴ እስከ ጥግ ድረስ እንዴ እስከ ጥግ ነው። እኛ እኮ ደክሞን እኮ እንተኛለን፣ በዛው ይቀጥላል ትሬኒንግ። እኛ እኮ አንዳንዴም እኮ ሸውደንም እንተኛለን እኮ። ምን አይነት ጉልበት እንዳለው ነው ያላቅም። እኔ እንደሱ አይነት ሰው አይቻላቅም፣ በእውነት አይቻላቅም። አብራችሁ አምሽታችሁ ትሬኒንግ ይመጣል። ምንም ለምንስ የፈለገ ሰዓት አይሆንም፣ ንቅት ብሎ እኮ ነው። እናንተ ተኝታችኋል። እግዚአብሔር ደክሞ ልንተኛ እንችላለን፣ ቅዝዝ ልንል እንችላለን ትሬኒንግ ላይ ምናምን። ትናንት በኖርማል ባለው ፓወር ላይ እሱ አለ። እንደዛ ሆኖ አምሽቶ ገብተን አድረን ወደ ጠጥተን ገብተን እሱ አለ ፓወሩ። ይገርማል። ሐዋሳ ላይ ለምሳሌ እስኪ የቀን ውሏችሁን በተወሰነ መልኩ እንመልከት። ቀንም አብራችሁ ነው የምትሉት? ምሳይ መብላት ምናምን ልምድ አለ ለሶስት እንዴ? ያው ሰው ጥሬ መብላት ሄዶ አሳ ፍሌቶ ምናምን ነው። እዛው ነው የሚጀመረው። ሀይቅ ዳር ነው የሚጀመረው። በሀይቅ ዳር ነው የሚጀመረው። እሺ ይቀጥላል። ክለብ የመግባት ምናምን ነገር አለ። ግድ ነው እንዴ? እቺ ቀጭ ቀጯም አለች፣ ስሱ አለ እሱ። ስለዚህ በቃ ሁሉም ነገር እውነት አለ። እስከ መጠጡ፣ እስከ ኮስሞቲክሱ፣ እስከ ማጀቢያው። አዎ ማጀቢያው ሁሉ አለ። የሱ ሰፈር ልጆች ሲመጡ ሌሎችም ልጆች ሲጨመሩ ማን ነበር የሚዘጋው? ለምሳሌ የመጣውን ይብሳል። እሱ ደግሞ ይብሳል። እሱ ደግሞ ነው ካልዘጋው ነው እንዴ? ይብሳል፣ ከኔ ይብሳል። አዩካ ከሜዳ ውጭ በጣም የዋህ ነበር ማለት ነው። ኢየሱስ ሰው የሚጠግብ አይመስለው፣ ሰው በልቶ የሚጠግብ አይመስለው። ዘነበ ከበደ አዩካ ከወራት በፊት እዚህ 7ኛ ስቱዲዮ ተገኝቶ ቆይታ አድርጎ ነበረ።
ምናልባት የሱ ነገር ትንሽ በተወሰነ መልኩ ልቤ ዝቅ እንዲል የሚያደርገው የሁለት ሴት ልጆች አባት ነው። አሁን ያለበት ወቅታዊ ሁኔታ ከልጆቹ ጋር ሲዳመር ነገሮች ሌላ ኃላፊነት ስላለ በጣም ከባድ ነው የሚሆነው። ስለዚህ ሲዳማ ቡና ቤት ሜዳ ላይ ከሀገር ልጆች ጋር ከአርባ ምንጭ ልጆች፣ ከሜዳ ውጭ ደግሞ አዩካ ነበረ ቤስት ፍሬንድ ማለት ነው። ተገናኝታችሁ ታውቃላችሁ? በቅርብ አውሮታችሁ ተገናኝታችሁ አታውቁም? ሰምቶ ነበር። ቤኪ ዮኒ ጋር መጥቷል። ቤኪ ዮናታን ጋር እንደሄድኩ ሐዋሳ ሰምቶ ነበር። ሊያገኘኝ ፈልጎ ነበረ። ልጆች ነግረውኝ ነበር፣ ግን መውጣት ስለማይቻል ባየው ደስ ይለኝ ነበር። አላገኘሁትም። ያ መውጣት ስላልተቻለ ነው። በጣም አሪፍ። አሁን ጉዞ ወደ ዋሊያዎቹ ልንሄድ ነው። ወደ ሀገራዊ ጉዳይ እንሂድ። ሀገርህን በታላቅ ኩራት ያገለገልክ ጀግና ነህ። ማገልገል ብቻ አይደለም፣ ጎል አስቆጥረ የሴካፋን ዋንጫ ወደ ሀገር ያመጣ ታላቅ ባለውለታም ጭምር ነህ። እዚህ 7ኛ ስቱዲዮ ላይ የተሰቀሉት የሀገራችን ማሊያ የሚመጥንህ እንግዳም ጭምር ነው ብዬ አስባለሁ። ምክንያቱም ይህንን ማሊያ በኩራት ለብሰዋል። እስኪ ወደ ኋላ መለስ ስንበል ሀገርን መቼ ነበረ ያገለገልከው? ለብሔራዊ ቡድን መቼ ነበረ ጥሪ የተደረገልህ? እና ደግሞ ያንን ታሪካዊ ቀን እናንሳው እስኪ። የሴካፋ ዋንጫ የበላችሁበትን ቀን፣ ጎል ያስቆጠርክበትን ቀን፣ ስለ ብሔራዊ ቡድኑ በተወሰነ መልኩ እናንሳ። በብሔራዊ ቡድን ደረጃ ከታዳጊ ጀምሮ እስከ ዋናው ተጫውቻለሁ እና በጣም ስኬታማ የሆንኩበት የሴካፋ ውድድር ነው። በጣም ያ ትውልድ ነው እንትን ያለው የሰውነት ታላቅ ቡድን ሆኖ 31 ዓመት በኋላ የገባው ያ ቡድን ነው አብዛኛው ሰበሰቡ እና በጣም ደስ የሚል ነበረ። ዛንዚባር ላይ የተካሄደው ነው። ዛንዚባር ነበር። ስንት ዓመተ ምህረት? 97 ሴካፋ። እዛ ላይ እጅግ ደስ የሚል ስብስብ፣ በጣም ወጣቶች የተሰበሰብንበት። እነማን ነበራችሁ? ሙልጌታ ምህረት አንበላችን ነው። እሺ። የወቅቱ የመቻል አለቃ? አዎ። እሺ። በጣም ተጫዋች አሰልጣኝ የሆነ ነው። በጣም አስገራሚ ስብዕና ያለው እንደሚሆን ታላቅ አሰልጣኝ ነው የሚሆነው እሱ ግልጽ ነው። እና ስዩም ተስፋዬ ነበረ። ስዩም ተስፋዬ፣ ፋዲጋ ምሪንዳ፣ ታፈሰ ተስፋዬ ነበር። አቤጋ፣ መድኃኒዬ ታደሰ። ማንን ልጥራለህ? ማንን ጠርቼ ልጨርስ? ሎቲ ይገራርም ቡዝነ እሱ ቋሚ ነበር ካንተ? እኔ ጩጬ ነኝ፣ ተቀይሬ ነው የምገባው። ተቀይሬ ግን አሰልጣኛችሁ ማን ነበር? ኢንስትራክተር አብርሃም መብራቱ ነው። አብርሃም መብራቱ እና ኢንስትራክተር ሰውነት ቢሻው። ዋናው ማን ነበረ? ኢንስትራክተር ሰውነት ቢሻው ምክትል ነው። አብርሃም መብራቱ ምክትል። ካሳሁን ቡድን መሪ ነበረ። ኢንስትራክተር ካሳሁን። ሻምፒዮን ሆናችሁ ጎል አስቆጥረሃል። እስኪ ስለ ጎሉም እናንሳ። ተቀይሬ በምገባው ሰዓት ነው እና በጣም በሚፈለግ ሰዓት ላይ ነው። ወደ 4 ልጅ ይሆናል አልፌ ያገባሁት። 3-4 የምርህን ነው? አብዶ ሰርቼ ነው። ዋው። እሺ፣ ደስ ይል ነበር በጣም። ስለ ስንት ነበራችሁ? የተመራ ነበር። የዋንጫ ጨዋታ ነው። ከማን ጋር ነበር? ሩዋንዳ። ዛንዚባር ላይ ከሩዋንዳ ጋር እየተመራችሁ በማን ተቀየረ ገባ? መድኃኒዬ ታደሰ። እሺ። አቻ ያረካችሁ አንተ ነህ? 3-4 ተጫዋች አልፈ። እስኪ በደንብ አውራኝ። ይህ እኮ ትልቅ ጀብዱ ነው ማለት ትልቅ ጀብዱ። አሁን ከኔ እውነት የተሻለ የሚሰሩ ልጆች ደስ ይለኛል። አቤጋ አሁን አስገራሚ ነው። የአቤጋ እኔ አሁን በጣም ጓደኛዬ ነው እና እንዴት ስለ አቤጋ ሳይወራ ይቅር እኔ ያናድደኛል እውነት። እንዴ ታሪክ የሰራ ልጅ ነገር አለበት። አቤጋ ቀለል አድርገው 3 የዛን ቀንም አግብቷል። እሱ አግብቷል። 2 እኩል ነው ምናምን ያለቀው ጨዋታውና ሪጎሬ ነው እና እንትን ያለው እንዴ አቤጋ እኮ 2ቱም ትልልቁ ሴካፋ ላይ ጎል ያገባ ሰው 3 ሴካፋ ውድድር ላይ ብቸኛ ሰው እኮ ነው አቤጋ። አንዱ ዓለም ንጉሴ አቤጋ እውነት አቤቴ የአየር ላይ ኳስ 3ቱም ሄዲንግ ኳስ ነው በቃ ስፔሻላይዝ 3ቱንም የዋንጫ ጨዋታዎች ላይ በጣም ታሪክ ያለው እኮ ነው። እስኪ አሁንም አንተ እንደ ጓደኛም እንደ ተጫዋችም አንዱ ዓለም ንጉሴ አቤጋ ምን አይነት ተጫዋች ነው?
ልባም ህይወቱን የሚሰጥ ደፋር ከተባለ ባይዘው አቤጋ ነው ስሙ። ደፋር ከተባለ አቤጋ ነው መሆን ያለበት። ልባም፣ የዋ፣ ምስኪን፣ ብኩን የሆነ እሱም ያው ነው። ሻምፒዮን ሆናችሁ ስትመጡ የነበረው አዲስ አበባ ላይ ሴሌብሬሽኑ እንዴት በጣም ያምር ነበረ። ደስ አለ። ማታ ነው የገባ ነው። እሺ ጠዋት ፕሮግራም ነበር፣ ስቴዲየም ነበር፣ ህዝብ ሲቀርብለን ስቴዲየም ሙሉ ነበር። በክፍት መኪና ነበር? አይ ኦኬ፣ ስቴዲየም ነው ፕሮግራሙ ተነግሮ ወደ ሙሉ ነው። ብዙ ተመልካች መጥቶ ነበር። ዳዊት ነበሩ ጋዜጠኞች። ዳዊት ከኛ ጋር ሄደዋል። ዳዊት ማን ነበር? ዳዊት ጋዜጠኛ ዳዊት ንጉሴ። አሁን በሀገር አሜሪካ የሚገኝ ወርቃማ ድምጽ፣ በጣም የሚገርም ጋዜጠኛ። ቤኪያችን ዋሊያዎቹም ይህ ፕሮግራም ከተላለፈ በኋላ የማጣሪያ ጨዋታ አላቸው ሞሮኮ ላይ ከሳኦ ቶሜ ጋር። ስለዚህ እግረ መንገድ ለዋሊያዎቹም መልካም እድል ብለናል። የእናንተ መንፈስ ቡድን ሁሉ እንዲያደር እንመኛለን። አሜን አሜን አሜን። በጣም አሪፍ። የብሔራዊ ቡድን ጉዳይ በዚህ አንስተን፣ ሌላ ከብሔራዊ ቡድን ጋር በተገናኘ የተጫወትክባቸው አጋጣሚዎች አሉ? ኦሎምፒክ አለ፣ ዋናው ብሔራዊ ቡድን ሁልጊዜም አለው። ግን የወዳጅነት ጨዋታዎች ላይ ያመዝናል። እንትን አይደለም ወይ እናቋርጣለን። ብሔራዊ ቡድን ሁልጊዜ በሚገርም ብቃት እና እድሜ ላይ ባለው በሰዓት ብዙ ነገር መስራት በምንችል ሳለ ብሔራዊ ቡድን ላይ እንትን አላለም። እንደዚህ አይነት እድሎችን ተደጋጋሚ ብሔራዊ ቡድን እድሎችን አናገኘንም ነበረ። በዛ ነው እንትን ያለው እንጂ ብሔራዊ ቡድን ሁልጊዜም አለው። ግን በወጥነት እንዳትጫወት ያደረገ ወይ ይቋረጣል ደግሞ የሆነ ነገር ይፈጠርና በወጥነት እንዳትጫወት ሆናል ማለት ነው። እንጂ አለው በተጫዋች ብዙ እግሮች አሉ። ስለ በረከት አዲሱ ሲናገሩ ከማይጠግቡ ተጫዋቾች መካከል አንድ ተጫዋች አለ፣ የኔ የልጅነት ጀግና። በኢትዮጵያ እግር ኳስ ከተመለከትኳቸው ምርጥ ኳሰኛ ተጫዋቾች መካከል በቀዳሚነት የማነሳው 10 ቁጥር ማሊያን ስመለከት ትዝ የሚለኝ ኢትዮጵያዊ ኳሰኛ ተጫዋች ዳዊት እስጢፋኖስ። ዳዊት እስጢፋኖስ የልጅነት ጀግናዬ ነው። በሱ ልክ በጠባብ ስፔስ ኳስ የሚቀበል ኳስ የሚሰጥ፣ በሱ ልክ ለአጥቂዎች ከጉርሻ ያልተናነሰ ኳስ አሲስት ሲያደርግ የተመለከትኩት፣ በሱ ልክ የምወደው ተጫዋች ያለ አይመስለኝም። ዳዊት እስጢፋኖስ ለእኔ ብዙ ማለት ነው። ፖድካስቱ ላይ ያው በዚህ ጉዳይ ላይ ገለልተኛ መሆን ይጠበቅብኛል ብዬ ስለማስላስብ ነው ዳዊት እስጢፋኖስን በዚህ ልክ የገለጽኩት። በቀጣይ እዚህ ወንበር ላይ መጥተው ስለ እግር ኳሳችን ከሚናገሩ ኮከቦች አንደኛውም ያ የሚገርም ዳዊት እስጢፋኖስ ነው። ስላንተ አውርቶ አይጠግብም። በረከት አዲሱ ነው የሚለው። ሌሎችም አሉ። እንደ በረከት አዲሱ ያለ የመረብ ጌታ የለም፣ ልባም ነው፣ ጀግና ነው የሚሉ ሌሎች ተጫዋቾችም አሉ። እስኪ በቅድሚያ ዳዊት እስጢፋኖስ እንዴት ያለ ተጫዋች ነው? አብራችሁ ተጫውታችኋል። ዳዊት እስጢፋኖስን ግለጸው እስኪ ቤኪያችን። ዳዋ በጣም ጥበበኛ የሆነ ልጅ ነውና በእግር ኳስ የጉልበት ብቻ እንዳልሆነ ዳዊት ማሳያ ነው። አእምሮ ነው የሚለው እና አእምሮ ነው የምትለው? አእምሮን በትክክል የሚጠቀም እግር ኳስ እንዲወደድ ካደረጉ የመጀመሪያ ተጫዋቾች ውስጥ እሱ ነው። ቃላት የለኝም እኔ ስለሱ ሁልጊዜ ነው የማወራው። ባይዞ አንድ ነገር ልንገርህ፣ ከ20 ካገባሁት እንግዲህ እሱ ሰጥቶኝ እንዳጥቂ የሳትኳቸው ብዙ ኳሶች ይኖራሉ። 17 ምናምን የሆነውን እሱ ነው የሰጠው። የምርህን ነው? እግዚአብሔር ከ20 ጎሎች? አዎ። የት እያላችሁ? ባንክ። ዳዊት ምን ተብሎ ይገለጻል? እኔ እንጃ፣ ቃላት የለኝም ስለ ዳዊት። ከ20 ጎሎች 17 አሲስት ማለት በጣም ብዙ ነው እንዴ! ዳዊት ማለት እኮ ነግሮህ እኮ ነው እንዲህ ቦታ ቁም ብሎ ነግሮ እንደዚህ ያደርጋለሁ ብሎ ነው የሚሰጥ። ቡና ቤት ለምን አብራችሁ? ማለት ኢትዮጵያ ቡና በተደጋጋሚ አንተን ለመውሰድ ይፈልግ ነበር። ምናልባት ከነዚህ ተደጋጋሚ ጥያቄዎች ጀርባ የዳዊት እስጢፋኖስ እጅ ያለበት? በደንብ አለበት። እስኪ በደንብ ንገረኛ። የ2003ቱን ቡድን ላይ ራሱ ጠርቶኝ ነበረ፣ ዋንጫ የበሉበት ዓመት። አሁን 2003 ደግሞ ጊዮርጊስ እንትን ያልኩበት ነው እና ጊዮርጊስ ነኝ። አዎ፣ እነዛ ቡድን ላይ እንድመጣ ፈልገው ነበርና
ዴቪ ያው ጉዳት ነኝ ይሄ ነገር ያለው እና ባይዞ ብዙም እኔና እኔ ብዙ ነገር ሰራ ነበር እሱ ጋር በሆን ሁለታችንም ሳንታይ እንግባባለን። እውነት ለማውራት ዳዊት የቱ ጋር አለ እኔ የቱ ጋር እንደምቆም አውቃለሁ። ቀለል አልቸገረም። እሱ ካለ ምንም ደስተኛ ሆኜ ነው የምገባው። እውነት አስገራሚ ተጫዋች ነው። ኢትዮጵያ በእውነት ያልተጠቀመችበት ታላቁ ተጫዋች ነው። በጣም ደስ ይላል። ዳዊት እስጢፋኖስን የገለጽክበት መንገድ ከቃላቱ ያልተናነሰ ደግሞ ካስቆጠርኳቸው 20 ጎሎች 17ቱን አሲስት ያደረገኝ እሱን ማለት ስለ ዳዊት እስጢፋኖስ የሚናገረው ነገር አለ። ቤኪያችን ወደ ማሳረጊያ ሀሳቦች እየመጣን ነው። እስኪ አሁን ስላለህበት ስለ ቀጣይ ህልሞች ከማንሳታችን በፊት የህይወቱን ጉዳይ በአንድ ነገር እንጠቅልለው። የህይወትን ከፍታ ተመልክተሃል፣ ዝቅታውንም ተመልክተሃል። ማግኘት ማጣት፣ ጥሩ ነገሮችም መጥፎ ነገሮችንም አስተናግዳል። ይህ የዚህ ዓለም ጸባይ ነው ብዬ አስባለሁ። ብርሃን እንዳለ ጨለማ፣ ደስታ እንዳለ ሐዘን እዚህ ዓለም ላይ ሊፈራረቁ ግድ ነው። ያለበዚያ ሰውነትን ቴስት እናደርገዋለን ብዬ አላስብም። እስቲ በረከት አዲሱ ስለ ህይወት ምን ገባው? በመጨረሻም ታዳጊዎች፣ ወጣቶች እኔን ጨምሮ ታናናሾች እየተጫወቱ ያሉ በረከት ሆይ ስለ ህይወት ምን ገባ? በማግኘት በማጣት ውስጥ በዛ ሁሉ የህይወት መንገዶች ውስጥ ህይወት ላንተ ምንድን ነው ብትባል ምላሽ ምንድን ነው? ህይወት ከዚህ ውጣ ውረዶችን ታላቅነት ዝቅታውን በደንብ እዚህ እድሜ አይቻለሁና ለወጣት ማስተላለፍ የሚፈልገው ህይወት በእግዚአብሔር ልክ በእግዚአብሔር ፈቃድ እሱን ታዛዥ ሆነን እሱን ሰምተን እግዚአብሔር ታሪካችንን የሚቀይር እግዚአብሔርን ያዳመጠን አምላካችንን የሰማን ምንቀጥል ከሆነ ለትውልድም ለቤተሰብም ለሀገርም ምንጠቅም ዜጎች እንሆናለን። ታዳጊዎች ከኔ በደንብ መማር አለባቸው። እዚህ ጋር አንተ ጋር የመጣሁበት መንገድ ትልቁም ሀሳቤም ለመግለጽ የፈለኩት በዚህ ጉዳይ ነው እና ለታዳጊዎች ብቻ ሳይሆን አሁን ላይ እግር ኳስ ለሚጫወቱ ልጆች ብዙ ሰፊ ሁኔታዎችን አውርተናልና በህይወታችሁ ውስጥ እኛ የተሸወድነው ይበቃል። ብልጡኑ ቤተሰቦቻችሁን ሀገራችሁን ጠብቁ። ብዙ ነገር ከሚጠበቅባችሁ ነገሮች ሁሉ አድርጉ። ማስተማሪያ የሆኑ ሰዎች አለንና እናንተ ላይ መማር በራሳችሁ ህይወት መማር የለባችሁ ከኛ መማር አለባችሁና በአምላካችሁ እግዚአብሔር በምታመልኩት ሁኔታዎች ሙስሊምም ክርስቲያኑም ባለበት መንገድ መቀጠል አለበት። እግዚአብሔርን ቤተሰብን ሰምተህ ጥሩ ህይወት ማሳለፍ አለባቸው ወጣቶች። ይሄ ነው ለመግለጽ ማስበው። በጣም ቆንጆ ወርቃማ ምክር ነው። በተለይ ከተናገርካቸው ነገሮች የገዛኝ በራሳችሁ ህይወት መማር አይጠበቅባችሁም ከኛ ህይወት መማር አለባችሁ ብለሃል። ትናንትና በረከት አዲሱ ገንዘብ ነበረው፣ ዝና ነበረው፣ መኪና ነበረው፣ በየሄደበት በረከት አዲሱ ነው የሚል ብዙ አጃቢዎች ነበሩት። ዛሬ እዚህ ምድር ላይ ሁሉ ነገር በእግዚአብሔር ፍቃድ እግዚአብሔር ስለሆነ ነገሮችን የሚያደርገው ዛሬ ላይ ደግሞ በአንድም በሌላም ሌላ የህይወት መስመር ውስጥ ነን። እስኪ ዛሬ በረከት አዲሱ ምን ላይ ነው? በምንድን ነው የምትተዳደረው? ምን ላይ ነው ያለኸው? ለሰባተኛ ፖድካስት ቤተሰቦች እናንሳ። ከዛ ህይወት ውስጥ ከወጣሁኝ ወደ 2 ዓመት አካባቢ ሊሆነኝ ነው። በፍጹም ወደዛ ህይወት ውስጥ አልገባሁም። ወደ አሰልጣኝነት ኮርስ ወስጃለሁ። አምና ሽሮ ሜዳ ጥበብ ክለብ ጋር ስኬታማ አሳልፈናል። ጊዜ አሳልፈን በተወሰኑ ጉዳዮች ወደ ቤት ማዘርጋ ሄጄ ነበረ። ትንሽ የህመም ጉዳዮች ነበሩ ያጋጥሙት። በዛ ሁኔታ አሁን አርባ ምንጭ ነኝ ያለሁት። ሰላማዊ ህይወት እየኖርኩ ነው። ያቀድኩት በህይወቴ ላይ
መጀመሪያ ያለብኝን ሁኔታዎች ላይ እየሰራው ነው ያለሁት። በእቅድ ደረጃ ላይ ያስቀመጥኩት አለ። በአካዳሚ ለመክፈት ፕሮሰሶችን ያካሄድኩ ነው ያለሁት። በዛ ሁኔታ ላይ ነኝ ያለሁት። ሰላማዊ ህይወት አምላኬን አዳምጬ እግዚአብሔር ቤተሰቤን ሁሉን ነገር ሆኜ የኖርኩ ነው ያለሁት። ምናልባት አንተን ለማገዝ ያንተን ህልም እውን እንዲሆን የራሳችንን ጠጠር መወርወር አለብን የሚሉ በመላው ዓለም የሚገኙ ሰዎች ቢኖሩ ቀደም ሲል በተጫዋችነት ዘመን ያሳለፍካቸው የነበርክበት ኢየሱስ ህይወት ዛሬ ላይ ሙሉ ለሙሉ የለበትም ብለን ማረጋገጫ መስጠት እንችላለን? 100% ይቻላል። የለበትም፣ ምንም ውስጥ የለውበትም። በረከት እቅዴ ምንድነው? ታዳጊዎች ላይ በደንብ ሰርቼ ለትውልድን ማብቃት እፈልጋለሁ። የኢኮኖሚ ጉዳዮች ተይዤ ነው ያለሁት እንጂ ኮርስ ወስጃለሁ። ተጨማሪ ኮርሶችንም ወስዳለሁ። ዲ ላይሰንስ አሰልጣኝነት ወስጃለሁ። ተጨማሪ መውሰድ እፈልጋለሁ። ራሴን በእውቀት ማሳደግ እፈልጋለሁና ታዳጊዎች ላይ በደንብ መስራት አለብኝ። እኔ አሁን ሀገሬ ላይ የታዘብኩት ልጆች የሚውሉበት መንገድ በደንብ መታየት አለበት። አሁን ሄጄ የታዘብኩት ሀገሬ ላይ ያየሁት ነገር ልጆች የማይሆን ማለት የማይገባቸውን ጨዋታ ነው የሚጫወቱት። እነዚህ ልጆች በስፖርት ታንጸው ቤተሰባቸውን አክብረው ከኔ ልምድን ወስደው እኔ የተጎዳሁትን ያበላሸሁትን ነገሮች በእነሱ ተክሼ ልጆችን ማብቃት እፈልጋለሁ። በጥበብ በእግር ኳስ ጥበብ ቤተሰቦቻቸውን በማክበር ለሀገር ብቁ የሆኑ ዜጎችን እንዲፈጠር እፈልጋለሁ። ማድረግ መካስም እፈልጋለሁ ህይወቴን እና የኢኮኖሚ ጉዳይ ይዞኝ ነው ያለሁት እንጂ በእውቀትም ሁሉ ነገር አስተካክያለሁ። ያለኝንም ነገር ለማካፈል ዝግጁ ነኝ። ሌሎች በረከት አዲሶች በተለይ ደግሞ እንዳንተ ያለ ድንቅ አጥቂዎች እንዲመጡ እንዳንተ ያለ ጨራሽ አጥቂዎች እንዲመጡ አካዳሚ ከፍተህ መስራት ትፈልጋለህ ማለት ነው? በደንብ። የት ነው አካዳሚ መክፈት የምትፈልገው? አገሬ ላይ ከፍት፣ ከዛም መብዛት ማስፋት እችላለሁ። መጀመሪያ አገሬ ላይ ብሰራ ደስ ይለኛል። ያን የመሰለ ለኢትዮጵያ ብዙ የመገበች ከተማ ታላላቅ ተጫዋቾችን ያወጣች ከተማ አሁን ላይ እውነት ለማውራት ልጆች ትውልዶች የሉም። በእናንተ ዘመን የነበሩ ድንቅ ኳስ ተጫዋቾች ዛሬ ላይ በተወሰነ መልኩ በጣም ቀንሰዋል። አርባ ምንጭ እጅ ያጠራት ይመስላል አይደለም? በጣም። ስለዚህ ሌሎች ኮከቦች እንዲወጡ ያንተው አስተዋጽኦ መኖር መቻል አለበት። በደንብ ማድረግ እችላለሁ። ስለዚህ በረከት አዲሱ የሚል አካዳሚ መክፈት እቅድ ነው ያለ? እውነት ነው። ወደ ኋላ የመመለሱ ነገር አይኖርም ማለት ነው? ከዚህ በኋላ ይህንን ጠፍቶብኛል፣ አላውቀውም ጭራሽ። አሁን በጣም አሪፍ። የምስጋና ልብህን፣ ንጹህ ልብህን በጣም ወድጄዋለሁ በቆይታችን። ስለዚህ በረከት አዲሱ ከዚህ በኋላ ያለው ህልም አካዳሚ ከፍቶ ሌሎች ልጆችን በስነ ምግባር በትልቅ የእግር ኳስ ተሰጥኦ ማሳደግ ነው ማውጣት ነው ማለት ነው። እቅዴም ሁሉ ነገሬም እዛ ላይ ነው። ያ ህይወቴ በእነሱ መካስ እፈልጋለሁ። በጣም አሪፍ። እንደ 7ኛ ፖድካስት ደግሞ ማስተላለፍ የምፈልገው መልእክት አለ። በረከት አዲሱ አንተ ማለት የልጅነት ጀግናችን ነህ። አንተ ማለት በጣም በጣም ትልቅ ተጫዋች ነህ። አንተን ያጣጣሙ ስቴዲየም ገብተው ይህ ፕሮግራም ሲተላለፍ ኮሜንት ሴክሽን ላይ የመጡ ስለ አንተ ምስክርነት ይሰጣሉ ብዬ አስባለሁ። ሀገራችን ካየቻቸው ድንቅ ጨራሽ አጥቂዎች መካከል አንዱ አንተ ነህ። ስለዚህ አንተ መታገዝ፣ መደገፍ ትናንት በአንድም በሌላም ህይወት ከመስመር ብታወጣም መልሰን ወደ መስመር ውስጥ ከእግዚአብሔር ጋር ማስገባት አለብን ብዬ አስባለሁ። መድኃኔዓለምም እንደሚያግዘን እንደሚጨመርበት አምናለሁ። ስለዚህ ይህን ፕሮግራም ለሚከታተሉ የ7ኛ ፖድካስት ቤተሰቦች በመላው ዓለም ለሚገኙ መልእክት ማስተላለፍ ፈልጋለሁ። ክቡራትና ክቡራን የ7ኛ ፖድካስት ቤተሰቦች ያ ጨራሽ አጥቂ፣ ያ ልባም፣ ያ ጀግና፣ ያ ሜዳ የማይበቃው ህልሙ ያ ነው። በረከት አዲሱ የሚል አካዳሚ የትውልድ መንደሩ አርባ ምንጭ ላይ መክፈት። ስለዚህ ያን ኮከብ ተጫዋች ማገዝ፣ መተባበር ይኖርብናል ብዬ አስባለሁ። ከስር በምናስቀምጠው አካውንቱ ላይ በመላው ዓለም የምትገኙ የእግር ኳስ ወዳጆች፣ በመላው ዓለም የምትገኙ የ7ኛ ፖድካስት ቤተሰቦች፣ በመላው ዓለም የምትገኙ የአርባ ምንጭ ልጆች፣ የአርባ ምንጭ ከተማ አስተዳደር፣
የአርባ ምንጭ እግር ኳስ ክለብ አመራሮች፣ የኢትዮጵያ እግር ኳስ ተጫዋቾች ማህበር እንደዚሁም ከበረከት አዲሱ ጋር አብራችሁ የተጫወታችሁ ክቡራትና ክቡራን እባካችሁ ይህንን ኮከብ ተባብረን እናግዘው። ህልሙን እንዲኖር ማሊያዎችን፣ ኳሶችን፣ ለአንድ አካዳሚ የሚረዱ ነገሮችን ለዚህ ኮከብ እንድናደርግለት በታላቅ ትሕትና ጠይቃችኋለሁ። ለበረከት አዲሱ አደረጋችሁ ማለት 7ኛ ፖድካስትን በአንድም በሌላም ደገፋችሁ ማለት ነውና እባካችሁ በድጋሚ አጽንኦት ሰጥቼ ጠይቃችኋለሁ። ይህንን ኮከብ ተጫዋች ኮከብ አሰልጣኝ እንዲሆን የራሳችሁን ጠጠር እንድትወረውሩ ጠይቃችኋለሁ። እንደምታደርጉትም አምናለሁ። ከስር የበረከት አዲሱን አካውንት እናስቀምጥላችኋለን። እንዴት ነው? አይሻልም? ሳቅ ፈገግታ እንዲመለስ እግር ኳስን በአሰልጣኝነት እንድትበቀላ ትፈልጋለሁ። እንደሚሳካልህ ማምናለሁ። የመድኃኔዓለም ፍቃድ ይሁን፣ እሱ ይጨመርበት። አመሰግናለሁ። ቤኪያችን እዚህ ዓለም ላይ ሁሉ ነገር ማሳረጊያ አለው። እያጠቃለልን ነው። የመጨረሻ 2 ጥያቄዎችን ላንሳና እንሰነባበት። አብራቸው ከተጫወትካቸው ተጫዋቾች መካከል ያንተ ዘመን ከሆኑ ተጫዋቾች መካከል ጨራሹ አጥቂ ማን ነው ካንተ ውጪ? እሱ ምርጡ የሀገራችን አጥቂ ነው፣ የኔ ዘመን ኮከብ አጥቂ እሱ ነው የምትለው ማንን ነው? ትንሽ ከኔ እንትን ቢልም ተመልክቼዋለሁ፣ ደርሼበታለሁ እና ምንም ግልጽ ነው ለኔ። ዮርዳኖስ አባይም ያክል የለም። ዋው! ዮርዳኖስ አባይ ቡሎ ቡሎ በቀጣይ እግዚአብሔር ፈቅድ እንግዳችን ከሚሆኑ ተጫዋቾች መካከል አንደኛው ዮርዳኖስ አባይ ቡሎ ነው። በጣም ድንቅ አጥቂ ነው አይደለም? በጣም ምንድን ነው ኳሊቲው? ዮርዳኖስ ማለት አጥቂ ሊገባው ሁሉንም ነገር የያዘ ተጫዋች ነው። አብዶኛ ነው፣ ሄዲንግ አለው። እንደ ቅጥነቱ ስታየው ምናምን ስስ ይመስላል። በጣም ጠንካራ ነው። በጣም አብዶኛ ነው። ውብ ነው። በቃ ነገሮች ሁሉ ውብ ናቸው። እድለኛ እኔ እሱን በማየት በጣም ነው የሚችለው። በተቃራኒ አብራችሁ ተጫውታችኋል? ተቃራኒ ነው ገጥሞ ሆኜ ሄደብኝ። እኛ በምንደርስ ሳላ እሱ ወደ የመን ሄደ። ትንሽ ሆኜ አድጌ ቁጭ ቤንች ላይ አየዋለሁ። ቤንች ላይ ሆነ አይተዋል? አዎ አየዋለሁ። 2 ነው እንደውም ያገባብን። እንዴ የሚገርም ስንቱን አጋድሞ ነው የኛ ልጆች ያገባው። ዮርዳኖስ አባይ ቡሎ በእርግጥም የሀገር ኩራት ነው። እንደ አቅሙ ምናልባት በዛ ዘመን ብኖር ብዬ ከመመኛቸው አንዱ ዮርዳኖስ አባይ ቡሎን ለመመልከት ነው። በጣም ድንቅ ምርጫን ያደረከው። የመጨረሻው ጥያቄ፣ አንተ አጥቂ ነህ። በተቃራኒነት ከገጠሙ ተከላካዮች መካከል ከባዱ ተከላካይ ማን ነው? ከሱ ጋር እንደምትጫወት ስታውቅ ለሱማ የተለየ ነገር ነው የምትለው? ምንም ደጉ ነው። ደጉ በጣም የሚገርም ልጅ ነው። ደጉ ደበበ በጣም የሀገር ልጅ። አርባ ምንጭ በኩራት ከምትጠቅሳቸው ስሞች መካከል አንደኛው ደጉ ደበበ። ደጉ በጣም የማሳረጊያችን ጥያቄ፣ እከሌማ የአርባ ምንጭ አምባሳደር ነው፣ አርባ ምንጭን የሚወክል አንድ ተጫዋች ምረጥ ቢባል እስከ ዛሬ የአርባ ምንጭ ካፈራቻቸው ተጫዋቾች መካከል የአርባ ምንጭ ባንዲራ፣ የአርባ ምንጭ ምልክት ቢባል አንድ ምርጫ ብቻ ቢሰጥ ማንን ነው የምትመርጠው? አለማየሁ መንገሻ፣ ክሪዝ፣ የታደለ መንገሻ ታላቅ። የምርህን ነው? እሱን አይተን ነው ያደግነው። የታደለ መንገሻ ወንድም? እውነት። ክሪዝ ቅጽል ስሙ ክሪዝ ነው። አለማየሁ መንገሻ ኩና ተጫውተዋል። እርሻ ሰብል፣ አዳማ። አስገራሚ፣ በዝምታ ውስጥ ጥበብን የምታይበት ተጫዋች ነው። ከባድ ገለጻ። ከታደለ የበለጠ ተጫዋች ነበር? ሙሉ የአርባ ምንጭ ህዝብ ይመሰክርልሃል። የምርህን ነው? ሰምቻለሁ። ድርድርም የለም በሱ። በአንድ ድምፅ አለማየሁ መንገሻ ነው የሚለው የአርባ ምንጭ ህዝብ። ይችላል። እንዴት ያለ ተጫዋች ነበር? አብዶ በቃ ሁሉ ነገር ያለው የሚማርክ ውብ የሆነ አጫወት የሚጫወት ያስገርመኛል። እድለኛ ነኝ እሱን በማየቴ። እንኳን ነው የአርባ ምንጭ ልጅ። በጣም ደስ ይላል። ማሳረጊያ ደስ ይላል። እንኳን የአርባ ምንጭ ልጅ ሆነ። ታደለ መንገሻ ሲመጣ ክሪዝ ነው ያልከኝ? ስለ አለማየሁ መንገሻ ጠይቀዋለሁ። ቤኪያችን
ቆይታችን በዚህ አብቅተናል። ከአርባ ምንጭ ድረስ እዚህ 7ኛ ስቱዲዮ ስለመጣ 500 ኪሎ ሜትር አቋርጠ ጥሬን አክብረህ እዚህ 7ኛ ስለተገኘ የእውነት እጅግ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። ቢያኪያችን በጣም አመሰግናለሁ። እኔም እግዚአብሔር አክብራችሁ እኔን ለዚህ ፕሮግራም አቅርባችሁ እግዚአብሔር ይባርካችሁ፣ ጤና እድሜ ይስጣችሁ። አመሰግናለሁ። እግዚአብሔር ቢፈቅድ ያንተን ህልም በአሰልጣኝነት መመልከት ፈልጋለሁ። በረከት አዲሱ የሚለው አካዳሚ ተከፍቶ አርባ ምንጭ ድረስ መተን ቀረጻ አድርገን ነገሮች ተስተካክለው ያኮከብ ተጫዋች ያኮከብ አጥቂ ዳግም በልጆች ውስጥ እንዲታይ ይፈልጋለሁ። ቀደም ሲል መልእክት ላስተላለፍኩላቸው ቤተሰቦቻችን ቃላችንን አክብረው አንተን የሚደግፉበት መንገድ ይኖራል ብዬ አስባለሁ። እዚህ ምድር ላይ ሁሉ ነገር በፈቃድ እግዚአብሔር ነውና የሚደረገው። እግዚአብሔር ፈቅዶ በረከት አዲሱ አካዳሚን አርባ ምንጭ ላይ ለመመልከት ያብቃን ብያለሁ። ባለሙሉ ተስፋ ነኝ። በጣም አሪፍ። በድጋሚ እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። ከሽንገላ በጸዳ አንደበት የእውነት ከልብ አድርጌ ነው የማመሰግነው። በቀጣይ እንደምንገናኝ ተስፋ አደርጋለሁ። ቤኪያችን ክቡራትና ክቡራን የዛሬው 7ኛ ፖድካስት ቆይታችን የተከታተላችሁትን ይመስል ነበረ። ያ ጀግና፣ ያ ልባም፣ ያ ሜዳ የማይበቃው አጥቂ በረከት አዲሱ የዛሬ እንግዳችን ነበረ። በረከት አዲሱ መረቡ ያውቀዋል እንደ ኪሱ፣ በረከት አዲሱ መረብን ያውቀዋል እንደ ኪሱ የተባለለት አርባ ምንጭ እንደ ስጦታ የሰጠችን ኮከብ ተጫዋች ቆንጆ ቆይታን ከኛ ጋር አድርጓል። እንደወደዳችሁት ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። በቀጣይ ከሌላ እንግዳ ጋር እስክንገናኝ ድረስ 7ኛ ፖድካስትን ሰብስክራይብ፣ ላይክ ለሌሎች ወዳጆቻችሁ ማጋራታችሁን እንዳትረሱ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። በያላችሁበት ጤና ይስጥልን። ቻው ቻው።